ተውበለው ማንነቴን ብሎ አደባባይ ወጥቶ ባዶ እጁን ያየው ሲያልፍ የሚያልፍ ቀን ወንድሙን ወንድሙ አልሞ ገደለው። ለሁዬ ማንነት የራስ ነው፣ ሃይማኖት የግል ነው፣ ሀገሬ ጋራ ነው፣ ቁልፉና ማሰሪያው ኢትዮጵያዊነት ነው። ለሁዬ በአዲሱ ዓመት የለም ሞት፣ በአዲሱ ዓመት የለም ሞት። አበባ ደሂ ሞት ለገዳይ፣ አበባ ደሂ ሞት ለገዳይ። በመስከረም ሰላም በመስከረም ሰላም የመስቀለታ ባንድ ገበታ፣ የመስቀለታ ባንድ ገበታ። በአዲስ ዘመን ይብቃ በለን፣ በአዲስ ዘመን ይብቃ በለን። ምን ተረየርታ ሰላም አድማጭ ተመልካቾቻችን፣ ይሄ ጋዲሳ በዱሪ የአማርኛ ነው። ዛሬ ሶስት ሆነን ቀርበናል። የምንነጋገርበት ጉዳይ አለ። ዛሬ ባልደረቦቼ ዶክተር ጸጋይ አራርሳ፣ ጃዋር መሐመድ እና እኔም ኢታና ሀብቴ በኢትዮጵያን እና የብሔርተኝነት ፖለቲካ የማንነት ፖለቲካ እና የብሔርተኝነት ጉዳይ ላይ ለመነጋገር ቀርበናል። የምንነጋገርበት ርዕስ የሚሆነው competing nationalisms and the challenges of transformation in Ethiopian politics የሚል ይሆናል። ምናልባት የአማርኛ ትርጉሙ የሚሆነው ተፎካካሪ ብሔርተኝነት እና የለውጥ ተግዳሮቶች በኢትዮጵያ ፖለቲካ የሚል ነው የሚሆነው። ስለዚህ በዚህ ርዕስ ሁለት ቶፒኮቹን ይዘን እንነጋገራለን። ወደሱ ሳንገባ እስኪ የዛሬ እንግዶቻችን ዶክተር ጸጋይ እና ጃዋር እንኳን ደህና መጣችሁ። እንኳን ደህና ቆየህን ኢታና። እናመሰግናለን። ኦኬ፣ እንግዲህ መጀመሪያ የምንነጋገርበት ርዕስ የሚሆነው የአማራ ብሔርተኝነትና ተግዳሮቶቹ የሚል ነው የሚሆነው። እንደሚታወቀው ካለፈው ጁላይ ጀምሮ የአማራ እንቅስቃሴ በሰፊው እየተካሄደ እንዳለ ይታወቃል። በተለያየ መልኩ ግን በኢትዮጵያ ውስጥም ሆነ ከውጪም በሚካሄዱ እንቅስቃሴዎች ውስጥ ብዙም ድምጽ ያልተሰጠውና አንዳንድ ጊዜም በጣም ተመሳሳይ በሆነ መልኩ ወያኔ ከአገር እንደሚያፍነው ሁሉ ከውጪም ያሉ የአንድነት ኃይሎች ነን ብለው ራሳቸውን የሚጠሩ ኃይሎችም ጨምሮ ይሄንን የአማራ ብሔርተኝነትን ለማፈን ሙከራ ሲደረግ ይታያል። እስኪ መጀመሪያ ላይ ይሄን ጉዳይ ላይ ነው የምንነጋገረው። ከዛ ደግሞ ይሄንን ስንጨርስ የኦሮሞ ህዝብ ጥያቄና የለውጥ እንቅፋቶች የሚል ርዕስ ላይ ነው የምንነጋገረው። እስኪ በቀጥታ ወደ መጀመሪያው እንግባና ዶክተር ጸጋይ እስኪ የአማራ ብሔርተኝነት ባልተለመደ ሁኔታ በዚህ ጊዜ እየተሰማ ያለበት ሁኔታ ላይ ነው ያለነው። ግን ልክ መንግስት ሊያፍነው እንደሚሞክረው ሌሎቹም ሊያፍኑት ሲሞክሩ ይታያል እና ብዙም ድምጽ የለውም። ይሄ እንቅስቃሴ አገር ያለው እንቅስቃሴ ነው፣ የህዝብን ጥያቄ የሚያቀርብ እንቅስቃሴ ነው። ግን ብዙውን ጊዜ ድምጹ አይሰማም እና የዚህ እንቅስቃሴ መታፈን እንድምታው ምንድነው የሚሆነው? ቢሳካስ ወይ ደግሞ ቢደገፍ ድጋፍ ቢሰጠው ክፋቱ ምንድነው? ይሄ እንቅስቃሴ የአማራ ብሔርተኝነት ማለት ነው። እስኪ ዶክተር ጸጋይ ካንተ ልጀምር።
እንግዲህ አመሰግናለሁ። የአማራ ብሔርተኝነት እንደሚታወቀው ከ1991 ጀምሮ ኢትዮጵያ ውስጥ ይሄ አሁን ያለው ስርዓት ወደ ስልጣን ከመጣ ጊዜ ጀምሮ ብዙም የተወደደ የፖለቲካ ፖለቲካ ውስጥ ትርጉም ያለው ህልውና እንዲኖረው የተፈቀደለት የፖለቲካ አጀንዳ አይደለም እና ብዙ ሰዎች እንደውም ከመጀመሪያው አማራ የሚባል ህዝብ የለም፣ አማራ የሚባል ማንነት እንደዚህ የሚባል የለም፣ አካባቢያዊነት ምናልባትም ጎንደሬነት፣ ጎጃሜነት፣ መንዜነት ወዘተ ነው እንጂ ያለው አማራነት የለም የሚል አስተሳሰብ ስለነበረ ለረጅም ዘመናት አማራን በስፔሲፊካሊ በአማራነት ተደራጅቶ የሚታገልም ቡድን ስላልነበረ ለብዙ ጊዜ እንደዚህ ራስንም እንደዛ ብሎ ገልጾ መንቀሳቀስ አልተለመደም ነበር። ሁለት ምክንያት አለው። አንደኛው ቀደም ሲል የኢትዮጵያ ፖለቲካል ኤሊት ሆነው በአብዛኛው ፕሪቪሌጅድ የሆኑ ሀበሻዎች የኢትዮጵያን ማንነት በሀበሻ አምሳል ለመቅረጽ በሚፈልጉ ዘመን አማራ ከማለት ይልቅ ያንን ባህላዊ የማንነት ኮር ኢትዮጵያዊ በሚል ስለሆነ ሲያራምዱት የነበረው በኢትዮጵያ ፖለቲካ ላይ አጀንዳ ደግሞ ሴት የሚያደርጉት እነሱ ስለሆኑ ይሄ የብሔርተኛ የሆነ ማንነት የኢትዮጵያን አገራዊ ህልውናና ማንነት ያናጋል ብለው ስለሚያስቡ አማራ ብሔርተኝነት የለም እንደዚህ ሲባል ነበር። ነገር ግን በ1990ዎቹ ወዲያውኑ 92 አካባቢ የመላው አማራ ድርጅት ከተቋቋመ በኋላ ኢህአዴግም በዚሁ መንገድ ስልጣኑን ሊቀናቀኑት እንደሚችሉ የሚያንሰራራ የአማራ ብሔርተኝነት ሊኖር እንደሚችል በማሰቡ ኢህድንን ወደ ብአዴን ቀይሮ ያው የአማራ ህዝብ ተወካይ ነው በሚል እና እንደዚሁም የአማራ ክልልን የሚያስተዳድረው ድርጅት ነው በሚል እንደተቀመጠ ይታወቃል። ነገር ግን ብዙ ጊዜ ስለ ሌሎችም ኦሮሞም ደቡብም እንዳለው ብአዴን የአማራ ህዝብ ጥቅም የሚያስከብር ተቋምና ፖለቲካ ድርጅት ሳይሆን የህወሓት ጥቅም አስጠባቂ እና ክላይንት ሆኖ እያገለገለ እንደቆየ ይታወቃል። ከዚህ የተነሳ በተለያዩ ዘመናት የአማራ ህዝብ እንደሌላው የኢትዮጵያ ብሔር ብሔረሰብ ህዝብ ሁሉ የራሱን መሬት የራሱን አገር በራሱ ማስተዳደር ለራሱ ልጆች አስፈላጊውን የሀብት የእድሎች እና የስልጣን ክፍፍል እንዲያገኝ ለመጠየቅ የአገሩን ማለት የግዛቱን ህልውና በትክክል ለማስከበር ማንነቱን ለማስከበር በተለይ ድንበር አካባቢ ያሉ የተለያዩ የአማራ ማንነት ያላቸው ሰዎች ወደ ሌላ ክልል የተካለሉትን የነዚህን መብት ለማስከበር ጥያቄ ሲጠይቅ በተደጋጋሚ ብአዴን በሚያስተዳድረው የአማራ ክልል መንግስት ከዛም አልፎ በፌደራሉ ደረጃ የበላይነት ባላቸው የህወሓት ባለስልጣናት ይሄ ድምጽ ከዚህ የተነሳ ኢትዮጵያ ውስጥ ሁሉም ላይ ያለ ጭቆና አለ። በዚህ ስርዓት ያ አፈና አለ። ባይ ዴፊኒሽን አሁን የሚገዛው ቡድን ብሔር ተኮር ስለሆነ ስብስቡ ህወሓት ማለት ነው ሌሎችን ሲጮቁን አብዛኛውን ጊዜ ብሔር ተኮር ጭቆና ነው የሚያደርሰው በአማራው ህዝብ ላይ ልክ ሌሎቹ ላይ እንደሚያደርገው እንደዚሁ እንደዛ ብሔር ተኮር ያሆነ ጭቆና እየደረሰበት ነበር እና ይሄ ችግር ደረሰብን ሲሉ አዲስ አበባ ላይ ያለው በትውልድ አማራ ቢሆንም ግን በኢትዮጵያ ፖለቲካል ክላስነት የሚንቀሳቀሰው ህዝብ ያንን ድምጽ ሊሰማ አልፈለገም። ስለ ኢትዮጵያ አውሩ፣ ስለ አማራ አታውሩ ይሏቸዋል። እነዚህ ግን ቴሪቶሪያል ማለት ሆምላንድ ያሉት አማሮች በመድራቸው በቤታቸው በቀያቸው ላይ በየቀኑ ችግርን ይጋፈጣሉ። ተወደደ ተጠላ እነሱ አስበውበት ሳይሆን አማራ ክልል የሚባል ቴሪቶሪ አለ። ተወደደ ተጠላ የአማራ ክልል መንግስት የሚባል ተቋም አለ። ተወደደ ተጠላ የአማራ ክልል የአማራ ህዝብ ያስተዳደር ስርዓት የህግ ስርዓት የሚባል ስርዓት አለ እና በዛ ስርዓት ውስጥ ምርጫ ይካሄዳል፣ ክልሎች ይካለላሉ፣ ወረዳዎች ምክትል ወረዳዎች ድረስ ይቋቋማሉ፣ የሰዎች አኗኗር በጀት ሁሉ ነገር በዛ መንገድ ይወሰናልና ያ ፍትሃዊ አይደለም። የአማራ ህዝብ በክልሉ ጉዳይ ላይ በመሬቱ ላይ በማንነቱ ላይ ሙሉ ሰይ ሊኖረው አልቻለም። ብአዴን የህወሓት አገልጋይ ሆኖ የአማራን ጥቅም በሁለተኛ ደረጃነት ወይም እንዲሁም ምንም እንደ ጥቅም እንዳይቆጠር አድርጓል የሚል ብሶት በየጊዜው ያሰማሉ።
ነገር ግን ሁሉም ይሄንን ብሶት ሊያሰማላቸው የሚችል ድርጅት የተዋቀረው በኢትዮጵያ ስም ነው። ስለዚህ ሄዶ እነዚህ በኢትዮጵያ ስም የተደራጁ ድርጅቶች ደግሞ ለነሱ በቂ ድምጽ መሆን ሳይችሉ ለራሳቸው በኢህአዴግ አሰራር ምክንያት ውስጥ አገር ውስጥ ኢንፊብልድ በመሆናቸው በውጭ ያሉት ፍራግሜንትድ በመሆናቸው ምክንያት አሁን በአማራ ላይ ቀጥታ የተነጣጠረ ጥቃት ሲነሳ የአማራ ህዝብ እንደ አማራ ራሴን መከላከል አለብኝ ብሎ የተነሳበት ሁኔታ ይታያል። በተለይ ደግሞ ይሄ የአማራ ማንነት የወልቃይት የአማራ ማንነት ጥያቄ ከተነሳ ጀምሮ በተለይ የአካባቢ ላይ ያሉ ሰዎች በጣም የተጎዱት በአማራ ማንነታችን ነው ብለው ስላሰቡ ደግሞ በተለይ ጎንደር ገብተው የኮሎኔል ደመቀን ከዛ ለመያዝ በፈለጉ ጊዜ በተነሳው ክርክር ማለት ነው በዛ ሂደት ውስጥ ሪያሰርት አደረገ ማለት ነው። ሌላውም ጎንደር ያለው አትሊስት ሌላውም የአማራ ወገን ከወልቃይት ጎን መቆም ቻለ እና አሁን ጥያቄውን ሙሉ በሙሉ የአማራ ህዝብ መብት የማንነት መብት የአማራ ህዝብ ክልሉን የማስተዳደር መብት የአማራ ህዝብ እንደማንኛውም የኢትዮጵያ ብሔር ብሔረሰብ ራሱን የማስተዳደር መብት በፌደራሉ መንግስት ውስጥ በጋራ አገሩን የማስተዳደር በአገሩ ጉዳይ ላይ የእኩል የማለት ሴይ እንዲኖረው የመጠየቅ በአገሩ በክልሉ ደግሞ ራሱን የማስተዳደር መብት እንዲኖረው የመጠየቅ እኩል በብዛቱ እንደ ለአገር ባለው ኮንትሪቢዩሽን መጠን ተፈላጊውን መብቱን ጥቅሙን እድሉን ሁሉ እንዲያሰፋ ጥያቄ የሚጠይቁ ድምጾች እየተነሱ ነው። እነዚህ ድምጾች በቂ ሽፋን አልተሰጣቸውም በዋናዎቹ የኢትዮጵያ ፖለቲካ ውስጥ የሚሳተፉ ሰዎች። ምክንያቱ ያው ሁሉ ጊዜ እንደሚባለው የብሔር ፖለቲካ ማንቀሳቀስ የማንነት ፖለቲካን ማንሳት የኢትዮጵያን አንድነትና የኢትዮጵያን ብሔራዊ ማንነት አገራዊ ማንነት አደጋ ውስጥ ይጥላል የሚል ይሄ ዲስሚሲቭ የሆነ ሌሎቹን ማለት የኦሮሞዎችን የሌሎች የኦጋዴንን የሚያጣጥሉበት አመለካከት ስላለ በዛ ምክንያት ይታፈናል። ሁለተኛ በአማራነት የተደራጀ ድርጅት አገር ቤት ያለው አብዛኛው ተኮድኩቶ ተደብድቦ ታስሮ ተሰቃይቶ ወጥቷል። ውጪ ያለው ደግሞ በአማራነት የተደራጀ የለም። ስለዚህ ድርጅት አለመኖሩ ለነሱ በደንብ የተደራጀ የፖለቲካ ድርጅት አለመኖሩ በአክቲቪስቶች ብቻ የሚመራ መሆኑ እስካሁን ድረስ ነገሩን ከባድ አድርጎባቸዋል። ስለዚህ እንደውም የከረረና የመረረ በጣም በብሶት ላይ የተመሰረተ ብሔርተኝነት በጣም በኃይል ስሜት ያለው ብሔርተኝነት እየወጣ ነው። ይሄ ማለት የአማራ ብሔርተኝነት ኢትዮጵያዊነትን ክዷል አይደለም። ስንሰማቸው የሚሉት ነገር እኛ ኢትዮጵያ ስንል በአማራነታችን እየተጎዳን ነው። ስለዚህ እንደማንኛውም መጀመሪያ የህልውና ኢንፋክት የሚሉት የህልውና የአማራ ህዝብ እንደ አማራ ህልውና የሁሉና ጥያቄ ያለበት። ስለዚህ ህልውናችንን ካስጠበቅን በኋላ ከዛ በኋላ እንደሌሎቹ ሁሉ ለኢትዮጵያ የሚገባንን እናስባለን የሚል ድምጽ ይሰማል በጣም በመረረ ሁኔታ በማህበራዊ ድረገጾች ላይ እና ይሄ ድምጽ አይ ቲንክ ሌጂቲሜት ነው። ይሄ ድምጽ ሊሰማ ይገባዋል። ማን ሰማው ከሆነ ምናልባትም አሁን ሁለት ነገር ነው። አንደኛ አሁን ያለውን የፖለቲካ ሪያሊቲ ከግንዛቤ አለመውሰድ ይሆናል። ተወደደ ተጠላ 25 ዓመት አማራ ክልል የአማራ መንግስት የአማራ ህግ የአማራ ስርዓት የአማራ አስተዳደር ይባላል። ይጨቁን ይበድል ያልማ ያጥፋ ይሄ አይነት ተቋምና ይሄ አይነት ቴሪቶሪ አለ። በቃ መለያ ያለው እንደዚህ ተወደደ ተጠላ ሆምላንድ ያለው ቴሪቶሪያል የሆነ አማራ አለ እና ይሄ ህዝብ ደግሞ በአማራነቱ እየተጎዳ እንደሆነ ይታወቃል። ስለዚህ ይሄ ህዝብ በአንድ መንገድ መብቱ ሊጠበቅለት ይገባል። ለመብቱ ሊከራከር የሚችል ፓርቲ ደግሞ በደንብ አልኖረውም። ይሄ ችግር ነው። በሌሎች የኢትዮጵያ ብሔር ብሔረሰቦች እና በኩል የሚንቀሳቀሱ የፖለቲካ ፓርቲዎች ደግሞ ያው የአማራና የኢትዮጵያ ፖለቲካ ብዙ ጊዜ አይለይም ስለሚባል ግራ መጋባቱም ስላለ እነዚህዎች ምንድነው የሚሉት የሚል ጥርጣሬም አለ እና ምንድን ኤግዛክትሊ ሜሴጃቸው ምንድነው የሚል ነገር ስላልገባው ብዙም ደግሞ ሊነሳ አልቻለም። ኤክሰፕት እንደ ማህበራዊ ድረገጽ ላይ እንዳየነው ለተቃውሞ ፐርፐዝ ለዚህ አሁን ለተነሳው እንቅስቃሴ የአጋርነት ምልክቶች እዛና እዚህ ከምናየው በቀር በተደራጀ መንገድ ያንን አላየንም እና ዲስአድቫንቴጁ አንደኛ ይሄ የታፈነ ድምጽ አደገኛ ነው ለሀገሪቱ በረጅም ጊዜ ሄደ። ሁለት የግፍ ክምችት እያስቀመጥን ነው። ሁለተኛ ሁኔታዎችን አለመረዳት ነው። አሁን ካለው ሪያሊቲ ጋር በደንብ ካልታረቀን ወደፊት አገሩንም ለትራንስፎርም ለማድረግ ለውጥ ለማድረግ ከሚገጥሙን እንቅፋቶች አንዱ ይሄንን ድምጽ በደንብ አለመስማት ወይም ራሱን ሊገልጽ ሲሞክር የማፈናችን ወይም ደግሞ ኔግሌክት ኢግኖር የማድረግ የመርሳት ወደ ጎን የመተው ማጣጣል እነዚህ ነገሮች ከባድ አደጋ ይፈጥራሉ የሚል ፍርሃት አለኝ።
በጣም አመሰግናለሁ ዶክተር ጸጋዬ። እንግዲህ ዋናዎቹን ጉዳይ አንስተሃል። አሁንም ሰፋ አድርገን ይሄንን ጉዳይ ማየት ያለብን ይመስለኛል። እስኪ ጃዋር ምንድነው ይሄ የአማራ ብሔርተኝነት? እኔ አገር አለኝ፣ በአገሬ ላይ ደግሞ እየተበደልኩ ነው፣ አገሬን ተቀምቻለሁ ብሎ ድምጹን ሲያሰማ ድምጹን መስማትና ተገቢውን ቦታ መስጠት ምንድነው ጉዳቱ? ይሄንን ድምጽ የማንሰማ ከሆነስ በአገር ደረጃ በተለይ የአንድነት ኃይሎች ብለው ራሳቸውን የሚጠሩ ሰዎች ይሄንን ለማፈን በተደጋጋሚ ሙከራ ሲያደርጉ ይታያል። እና ይሄ ድምጽ ጉዳቱ ምንድነው ብለህ ነው የምታስበው? እስኪ እኔ ሐሳቤን በኋላ ሰጣለሁ። አይ ቲንክ ዶክተር ጸጋዬ በደንብ አስቀምጦታል። ተቃውሞ ለምንድነው ከማለታችን በፊት የአማራ ብሔርተኝነት ግልጽ በሆነና በጣም ፓወርፉል በሆነ መልኩ ለምንድነው በ2016 ማለትም ባለፈው ጁላይ ለምንድነው እንዴት እዛ ላይ መድረስ ቻለ የሚለውን አይ ቲንክ በተወሰነ ደረጃ ማየት አስፈላጊ ይመስለኛል። እንደኔ አመለካከት የአማራ ብሔርተኝነት ኤክስተርናል እና ኢንተርናል ትሬት የውጪ ኃይልንና የውስጥ ኃይልን ለመቃወም እንደወጣ ነው የሚታየኝ። በውጪ ያለው እንደሚታወቀው የህወሓት አገዛዝ በኢትዮጵያ ውስጥ ያሉ ብሔር ብሔረሰቦችን ሁሉን ይጨቁናል። ልክ የኦሮሞውን እንደሚጨቁነው የአማራውን ደግሞ ብዙ አይነት ፕሮፓጋንዳ በስፋት ያው ለመሸፋፈን ካልሆነ በስተቀር ባለፉት 25 ዓመታት መጠነ ሰፊ የሆነ የፕሮፓጋንዳ ጦርነት በአማራው ህዝብ ላይ ሲደረግ ነበር። ከዛ ባለፈ ደግሞ በተጨባጭም ስናየው በአማራ ክልልም ያሉ አማራዎችን ይሁኑ ከአማራ ክልል በስፋት ብዙ አማራ አለ እንደምታውቀው በሌላ ክልል ያሉ የታርጌት ሆነው ጥቃት ሲደርሱበት ስለነበረ አንዱ በህወሓት ላይ አመጽ ነው። ኮርስ የተነሳበት ጉዳይ የወልቃይት ጉዳይ አሰባሳቢ ሆኖ ይነሳ። የወልቃይት ጉዳይ በጣም አግሬሲቭ የሆነ በአማራነትና በአማራ ይዞታ ላይ የተነጣጠረ ግልጹ የሆነ ይሁን እንጂ ሌሎች አካባቢዎች ላይ በአማራነትና በአማራ ህዝብ ላይ የሚደረገውን ጭቆና የመቃወም ብሔረተኝነት እንደሆነ ነው የምናየው። በሌላ ወገን ግን ኢንተርናል ሪቮልትም ነው በአማራ ልሂቃን ላይም የተደረገ አመጽ እንደሆነ ነው የማየው። በሁለት የአማራ ልሂቃን ላይ አንደኛው በአንድነት ስም የአማራን ህዝብ ጭቆና እንደ አማራነት እንዳይወጣና የአማራ ህዝብ በራሱ ተደራጅቶ በራሱ ድምጽ እንዳይናገር እንደዛ ከተናገረ ደግሞ የተለያዩ አጀንዳዎችን ያፋልሳል ተብሎ ስለታሰበ የአማራነትን ጥያቄ የሚያፍን ራሱንም እንደ አማራ የሚያይ ልሂቅ አለ አንድ ያለ። ሁለተኛ ደግሞ ብአዴን የሚባል በአማራ ህዝብ ተደራጅቶ በኢህአዴግ ውስጥ የሚሳተፍ ግን የአማራን ህዝብና ጥቅም ለማስከበር ያልቻለ ኃይል አለ። በዚህ በሁለቱም ላይ ሪቮልት እንደተደረገ ነው ማየው እና ቢያንስ ከ2007 2008 ጀምሮ ይሄን ነገር በቅርብ ስከታተለው ነበር። በክልሉ ሜጂ አንዳንድ ሪሰርቾችን አይቼ ነበር። ለኔ ሰርፕራይዚንግ አልነበረም፣ ምክንያቱም የታመቀ ቁጭት ነበረበት። በዚህ መልኩ ነው ገንፍሎ የወጣው። ገንፍሎ ከወጣ በኋላ እንደ ፖለቲካ ኃይል በጣም ተጠናክሮ እንግዲህ ዘንድሮ ከኦሮሞ ፕሮቴስት ጀምሮ ቀጥሎ ትልቁ የፖለቲካ እንቅስቃሴ ትልቁ ፖለቲካል ፎርስ በአማራ ክልል የተካሄደው የአማራ ሬዚስታንስ ወይም ደግሞ የአማራ ተጋድሎ የሚባለው እንቅስቃሴ ነው። ይሄ ከወጣ በኋላ ያገኘው ሪስፖንስ ከህወሓትም ተቃውሞ ነው የቀረበበት። ከኢትዮጵያኒስት ነን የሚሉት በኢትዮጵያዊነት አጀንዳ የሚንቀሳቀሱትም ተቃውሞ ነው የቀረበበት። ህወሓት ለምንድነው ሊቃወመው የቻለው? ምክንያቱም ህወሓት የአማራ ህዝብ እንደ አማራ አለመደራጀቱ በቀላሉ የቀድሞ ስርዓት ናፋቂዎች እያለ እንዲያጥለጥላቸው እድል ከፍቶለት ነበር። በሁለተኛ ደረጃ ደግሞ የአማራ ብሔረተኝነት ሲገነፍል ከአማራ ተቆርሶ ወደ ትግራይ በተሰጠው መሬት ላይ ከአማራ ተቆርሶ ለሱዳን በተሰጠው መሬት አካባቢ ላይ ስላውጠነጠነ ህወሓት ያለውን ግሬተር ትግራይ የመገንባት ፕሮጀክት የሚጻረር ከመሆኑ የተነሳ የአማራ ብሔረተኝነት ገንፍሎ መውጣቱ ለህወሓት ከፍተኛ አደጋ ነበር ያቀረበለት። በሌላ ወገን ስናየው ደግሞ ኢትዮጵያኒስት ነን የሚለው ኃይል የአማራ ብሔረተኝነት ግልጽ በሆነ በማያሸማ መልኩ የአማራነት ይከበር፣ ወልቃይት የአማራ ነው፣ በአማራ ላይ የሚደርሰው ግፍ ይቁም የሚለው ላውድ ኤንድ ክሊር የሆነ ድምጽ መምጣት ኢትዮጵያኒስት ለሆነው ኃይልም ችግር ፈጠረበት። ምክንያቱም አማራ የሚባል ህዝብ የለም ከማለት አንስቶ የአማራ ህዝብ ራሱን የሚገልጸው በኢትዮጵያዊነት ብቻ ነው፣ የአማራ ህዝብ ብሔረተኝነት ኢትዮጵያዊ ብሔረተኝነት ብቻ ነው የሚለው ኃይል ያንን እየተጠቀመ ደግሞ ሌላ ብሔረተኝነትን እንደ ኦሮሞ እንደ ሶማሌ ትግራይ ብሔረተኝነትን ሲያብጠለጥልና ሲያጣጥል የነበረው ኃይል ኦል ኦፍ ሰደን ከጀርባው የራሱ ማህበረሰብ ግልጽ የሆነ ብሔረተኝነትን የአማራ ብሔረተኝነት ኤትኒክ ናሽናሊዝምን ይዞ ሲወጣ
ለረጅም ጊዜ ሲገነባ የነበረው የአይዲዮሎጂካል ፋውንዴሽን መናድ ጀመረ። መጀመሪያ አካባቢ ላይ አብሮ የማጨብጨብና የመሄድ ሂደት ነበር። በሂደት ግን ይሄንን አማራ ናሽናሊዝም ሳቦቴጅ የማድረግ የማዳከም ስራ ሲሰራ እናያለን። ለምሳሌ የአማራ ናሽናሊዝም ወይም ደግሞ የአማራ ፕሮቴስት የአማራ ሬዚስታንስ ከማለት ይልቅ የጎንደር ተቃውሞ፣ የጎንጃም ተቃውሞ፣ የደብረ ብርሃን ወይም ደግሞ ከተሞችን እየጠሩ ዞኖችን እየጠሩ የማቅረብ ከዛም አልፎ አሲድ ለምሳሌ የወልቃይት ጉዳይ በግልጽ ወልቃይት የአማራ ነው የሚለውን ህዝቡ ሴት ትልቁ ትንሹ ጎንደርና ባህር ዳር ላይ ሌላ የሚያደርገውን ተቃውሞ ይልቅ የጎንደር ጥያቄ አሳንሶ ፕሮቪንሻል የማድረግ አይነት ሂደት አለ። ከዛ አልፎ ደግሞ የዚህ እንቅስቃሴ የአማራ ክልል እንቅስቃሴ አመራር አለው፣ የተደራጀ ነው። ዝም ብሎ ተራ ፖፑላር አፕራይዚንግ ነገር አይደለም። የራሱ ለአመታት የወልቃይት ኮሚቴ ሲባል ሲንቀሳቀስ የነበረ በጣም ሽሩድ እና ስማርት የሆኑ ከብአዴን ውስጥ የወጡ በፖለቲካ ውስጥ ለረጅም ጊዜ ልምድ ያላቸው የቀድሞ የኢህዴን በኋላ ደግሞ የብአዴን አባል እንዲሁም ደግሞ ህወሓት ውስጥ ታቅፎ የነበሩ የአማራ ተወላጆች፣ ወታደራዊ መኮንኖች፣ ምሁራኖች፣ ቢዝነስ ፒፕል ለረጅም ጊዜ አደራጅተውት ያንቀሳቀሱት የነበረ እንቅስቃሴ ነው። ይሄንን እንቅስቃሴ ልጅት መሲ ከመስጠት ይልቅ የነሱ አሁን ሂሮ አለ የአማራ እንቅስቃሴ አካባቢው ላይ የሚጠነጠነው ኮሎኔል ደመቀ አለ። የሱንም ስም ሳይቀር የማሳነስ የዚህን ኮሚቴ የማሳነስና ሞር ሪዲዩስ የማድረግ እንቅስቃሴ ሲደረግ ታያለ። ምክንያቱም ከዚህ በፊት ሲሉት የነበረውን ፖለቲካል አይዲዮሎጂ እያወደቀባቸው ስለሚሄድ ወደዛ ላይ ሲሄዱበት እናያለን። የአማራ እንቅስቃሴ ግን የአማራ ተጋድሎ ግን በህወሓትና በተወሰኑ ኢትዮጵያኒስቶች ተቃውሞ ሲደርስለት በሚገርም ሁኔታ ደግሞ ሶሊዳሪቲን ያገኘው ለምሳሌ ለረጅም ጊዜ የኦሮሞ ፖለቲካ ኃይሎችና የአማራ ፖለቲካ ኃይሎች ሲቃወሙ ምንድነው እሳትና ጭናቸው ምናምን ሲባል የነበረ ነው። የአማራ ብሔርተኝነት ሲወጣ የኦሮሞ ናሽናሊዝም የኦሮሞ እንቅስቃሴ ኢሚዲየትሊ ድጋፍ ነው ያሳየው። የሶማሌው እንቅስቃሴ፣ የኮንሶ እንቅስቃሴ፣ የደቡቡ እንቅስቃሴ፣ የሲዳማው ሶሊዳሪቲ ነው ያሳየው። ለምን? አንደኛ የአማራ ብሔርተኝነት ሲወጣ ፖዚቲቪስት እና ዲሞክራቲክ ናሽናሊዝም ነው። ምክንያቱም ተስፋፊ አይደለም። ማንነቴን አክብሩልኝ ነው ያለው። ዳር ድንበሬን አክብሩልኝ ነው ያለው። በአማራ ክልል ውስጥም ሆነ በአማራ ክልል ውጭ ያሉ የአማራ ተወላጆች መብት ይከበር ነው ያለው እንጂ በኢትዮጵያ ስም የሌላውን ብሔር ብሔረሰብና የሌላውን ህዝብ ቴሪቶሪም ሆነ ማንነት ላፍን ኦሮሞ የሚባል ህዝብ የለም አላለም። የኦሮሞ ወንድሞቻችን ደማችን ነው ያለው። ስለዚህ ፖዚቲቪስት ከመሆኑ የተነሳ በኦሮሞም ሆነ በሶማሌም ሆነ በሌሎች ብሔረተኝነት ከፍተኛ ተቀባይነት ነው ያገኘው። ኢንፋክት ከህወሓት ውጪ ባሉ ትግራዮችም ሳይቀር ተቀባይነት ያገኘ እንቅስቃሴ ነው። ለምን? ኔቸሩ ኢት ኢዝ አ ዲሞክራቲክ ናሽናል ኢመርጀንስ ነው። ናው አንተ ያነሳው ጥያቄ አለ። ይሄንን ብሔረተኝነት ለመቃወም መሄድና ይሄንን ብሔረተኝነት ለማፈን መሄድ አንደኛ አደጋ የሚኖረው እንደምናውቀው ብሔረተኝነት ባፈንከው ቁጥር እየበሰለና እየገነፈለ ነው የሚሄደው። this has to be ከኢትዮጵያ የበለጠ ሌላ ሀገር ያለ አይመስለኝም ለዚህ እንደ ሰርቶ ማሳያ ወይም ደግሞ እንደ ኬዝ ስተዲ ሊቀርብ የሚችል ከፍተኛ እንትን የታየበት ነው። ለማፈን መሄድ ይሄንን ብሔረተኝነት ሞር ራዲካላይዝድ እያደረጉ መሄድ ነው የሚሆነው። በሁለተኛ ደረጃ ደግሞ በራሱ እንግዲህ ኢትዮጵያንስት የሚለውን በተወሰነ ደረጃ ከአማራው የሚፈልስ አይነት ኤሊት ስለሆነ በሁለቱ መካከል ደግሞ ክፍፍል አሁን የምታየውን አይነት አነሰሰሪ የሆነ ሽኩቻና ፉክክር እየፈጠረ ስለሚሄድ እንቅስቃሴውን እያዳከመን የሚሄደው። ከዚህ ይልቅ እኔ እንደኔ የአማራ ብሔረተኝነት ፖዚቲቭ ብሔረተኝነት መሆኑ ታውቆ ኢንስቲቱሽናላይዝ እያደረጉ መሄድ ያስፈልጋል። ምክንያቱም ይሄን የምለው በአሁኑ ወቅት ያንን ብሔረተኝነት ለማፈን ያንን ግራስሩት የሆነ ኢንዲጂነስ የሆነ ጂኒውን የሆነ የህዝብ ድምጽ ለማፈንና መንገድ ለማስቀየር እንግዲህ በዛ ወገን ያሉት ኢንስቲቱሽኖች ሚዲያዎች ሊሆኑ ይችላሉ፣ የጥናት ተቋማት ለምሳሌ አፍሪካን ስተዲስ ላይ የኢትዮጵያ ጉዳይ ተነስቶ የአማራ ብሔረተኝነት ላይ የዛን ያህል ስራ አልተሰራም። የማፈን ሙከራ ኢንተሌክቹዋሎች ለማፈን ሲሞክሩ ታያለ፣ ሚዲያዎች ለማፈን ሲሞክሩ ታያለ። ለምሳሌ አዲስ አበባ ላይ አይታችኋል። ህወሓት በሰበሰበው ላይ ብዙ የአማራ ተወላጆች ነበሩ። ሲያድበሰብሱት ነው ያየነው። ሌጂቲሜት የሆነውን ጥያቄ ለማድበስበስና ኔጌቲቭ እንደውም ጥላሸን ለመቀባት ሲሞክሩት ነው የምናየው። ያን ከማድረግ ይልቅ ኢንስቲቱሽናል ሰፖርት ሰጥተውት ችግሮች ካሉት
አደጋ ናቸው የሚባሉ ነገሮች ካሉት በምክርና በሞር ኮንስትራክቲቭ በሆነ ፊድባክ እያስተካከሉ መሄዱ ይሻላል እንጂ ለማፈን መሄድ አይ ቲንክ በዛ ወገን ያለውን ለሁለት ስፕሊት እያደረገው እንቅስቃሴ ለውጥ ለማምጣት የሚደረገው እንቅስቃሴ ላይ እንቅፋት የሚፈጥር ነው የሚመስለኝ ይታላል። በጣም አመሰግናለሁ። እንግዲህ ዋና የሆኑ ጭብጦችን በተለይ አማራ ብሔረተኝነት እንቅስቃሴ ጸባዮችን አንስታቸዋል። እንግዲህ እኔም ትንሽ ደግሜ ማንሳት የምፈልገው ነገር ምንድነው የአማራ ብሔረተኝነት በጭብጡና በጸባዩ ሲታይ ኦሮሞ ህዝብ ከጠየቀው ጥያቄ ጋር የሚመሳሰል ነው በአጠቃላይ ሲታይ ማለት ነው ኔቸሩ ሲታይ አንደኛ ይሄ ተሪተሪ ያለው አገር ያለው አማራ በአገሩ ላይ ያለው አማራ የጠየቀው ምንድነው አገሬን ተቀምጫለሁ ነው ጥቂቶች እየተጠቀሙ ነው በኔቄ እኔ ያልወከልኩት መንግስት መጥቶ ልጆቼን እየገደለ ነው ይሄ ደግሞ እየሆነ ያለና ላለፉት 25 አመታት ይሄንን ህዝብ መከራ ያበላ ስርዓት ነው ያለው ይሄ እንቅስቃሴ ደግሞ አሁን የተወለደው ከአማራ የተሰማው ድምጽ የዚህ ሁሉ ችግር ውጤት ስለሆነ ከዛ ጋር የሚመጣጠን ድምጽ ድጋፍ አላገኘም በተለይ አገር ውስጥ ካሉት የፖለቲካ እንቅስቃሴ ጋር ሲታይ ማለት ነው በተለይ ላለፉት 25 አመታት የተቋቋሙ በኢትዮጵያ ስም የተቋቋሙ ፖለቲካ ፓርቲዎችን እንደ ምሳሌ አንስተን ማየት እንችላለን አድሬስ ማድረግ የሚፈልጉት በአንድ በኩል ይሄንን በሰሜን ያለውን የአማራን አገር ችግር በአንድ በኩል አድሬስ ማድረግ ይፈልጋሉ በሌላ በኩል ደግሞ ምንም ግልጽ ያልሆነ ምን ታወቀ የኢትዮጵያን ስም ይዘው ሲንቀሳቀሱ ይታያል በውጪም በአገር ውስጥም ያሉ ማለት ነው ይሄ ደግሞ የአማራ ብሔርተኝነት በአገሩ ላይ ያለው የአማራ ጥያቄ ትክክለኛውን ቦታ እንዳያገኝ ጉዳት አምጥቷል እንግዲህ አሁን ይሄ ህዝብ ይሄንን ለጅትበት ጥያቄ እየጠየቀ ይያለ ባለቤትነት እየጠየቀ ይያለ ድምጹን በጣም ከፍ አድርጎ እየተናገረ ይያለ አሁንም አማራ የሚባል ነገር የለም በአማራ ተደራጅቶ መንቀሳቀስ አይጠቅመንም ከማለቱ ብዙም የሚያስከድ አይመስለኝም እንደኔ ማለት ነው አሁን ለምሳሌ ኦሮሞ የጠየቀውን ጥያቄ በኦሮሚያ ያሉ ጥያቄዎችና በአማራ ያሉትን ጥያቄዎች ስናይ እነኚህ ጥያቄዎች በአንድ ጠረጴዛ ዙሪያ ብንሰበስባቸው ምንም አይነት የማይጣሉና የራሳቸውን ቦታ ላይ ትክክለኛና ተገቢ የሆኑ ጥያቄዎች ናቸው ሁለቱም ማለት ነው ከዚህ በፊት ለምሳሌ በኢትዮጵያ ፖለቲካ ውስጥ ኦሮሞ ሲጠይቅ አማራ ተቃወመ ወይ ደግሞ አማራ ሲጠይቅ ኦሮሞ ተቃወመ የሚባለው ይሄ የአንድነት ኃይል ነኝ የሚል በመሃል የኢትዮጵያን ስም ይዞ የሚንቀሳቀስ ኃይሎች አንዳንድ ጊዜ የሚፈጥሩት አጀንዳ አለ አሁን ከሰሜን የሚመጣው በተለይ የአማራ ድምጽ በአርቲስቶች ዙሪያ ብዙ ድምጽ የለውም በፖለቲከኞች ዙሪያ ብዙ ድምጽ የለውም በአማርኛ ተናጋሪ ተቋማት አካባቢ ምንም ብዙ ድምጽ አልተሰጠውም ላለፉት 25 አመታት ማለት ነው አሁንም የአማራ እንቅስቃሴ ሲነሳ እንደዚህ አይነት ችግር ነው የመጣው እና የአንድነት ኃይሎች ወይ ደግሞ የኢትዮጵያ አንድነትን የምንፈልግ የኢትዮጵያ ሉዓላዊነት የምንፈልግ የፖለቲካ ኃይሎች ነን የሚሉ ሰዎች ጥያቄያቸው ምንድነው እንግዲህ አንደኛ በዛ ሀገር ውስጥ የኦሮሞ ጥያቄ በተለይ ተነጥሎ ዲሞናይዝ እንዲደረግ ለዘመናት ስራ ሲሰራ የነበረው አስተሳሰብ አለ ምንድነው ይሄ አስተሳሰብ በነገራችን ላይ ይሄ ኢህአዴግ የድሮ ስርዓት ናፋቂ የምላቸው ሙሉ ለሙሉ ውሸት አይደለም እውነትነት ያለው ሐሳብ ነው እንደኔ ምክንያቱም ምንድነው አንድን ይሄንን የሚያክል ህዝብ ጥያቄ አለኝ ብሎ ጥያቄ ሲጠይቅ አይ የኢትዮጵያን ስም ካላስቀደምክ ያንተ ጥያቄ ተገቢ አይደለም የምትል ከሆነ ሌላ የምትፈልገው ነገር አለ ማለት ነው ከዛ ባሻገር አሁን ለምሳሌ የአማራ ህዝብ ጥያቄውን ጠየቀ የኦሮሞ ህዝብም ጥያቄውን ጠየቀ እነኚህ ህዝቦች ጥያቄያቸው መልስ ቢያገኝ ሆምለስ የሆኑ ፖለቲከኞች ቦታ የሚያጡበት ሁኔታ ነው ያለው ሆምለስ የሆኑ ፖለቲከኞች አሉ ኢትዮጵያ ውስጥ እኔ ሆምለስ ነው የምላቸው ምንድነው ሆምለስ የምላቸው ተሪተሪ የሌለው ህዝብን በግልጽ የማይወክል የፖለቲካ አመለካከት አለ በመሃል ሆኖ አንዳንድ ችግሮችን የሚፈጥር እንደዚህ አይነት አስተሳሰብ
ከኢምፔሪያል ኢትዮጵያ በተለያዩ ጊዜያት የተወራረሰ የመጣ አይነት አስተሳሰብ ነው። በተለይ ከ1941 እስከ 1974 በንጉሠ ነገሥቱ ዘመን የነበሩ አስተሳሰቦች ምንድነው? በብሔር ስም የሚመጡ ማንነቶችን በመጨፍለቅ አገራዊ ማንነት ብሔራዊ የሆነ የኢትዮጵያን ማንነት መፍጠር። ይሄ ደግሞ የተሞከረና የከሸፈ ከዚህ በኋላ በምንም አይነት ሁኔታ ሊያንሰራራ የማይችል የተሸነፈ አስተሳሰብ ነው። ይሄ ሐሳብ ደግሞ የተሸነፈው ተሞክሮ ታይቶ በተጨባጭ በአገሪቷ ታሪክ ውስጥ የታየ እንጂ የስሚ አይደለም። ስለዚህ የኤርትራን ጉዳይ እንመልከት። የትግራይን ችግር የወለደውን ነገር እንመልከት። በነገራችን ላይ እኔ ህወሓትን የወለደው ችግር እንደዚህ አይነት አስተሳሰብ ነው። ዛሬ ሰዎችን እየገደሉ ያሉ ይሄንን አገር ላይ መከራ ሆነው ምንም አይነት ሶሉሽን እየጠፋ ያለበት ሁኔታ ውስጥ ችግር እየፈጠሩ ያሉ እነኚህ የህወሓት ኃይሎች የተወለዱት ከእንደዚህ አይነት ገፊ ከሆነ አስተሳሰብ ነው። ማንነትን የሚገፋ የአንድን ህዝብ ጥያቄ የሚገፋ አይነት አመለካከት ይሄ ነው እንደዚህ አይነት ብሶት የሆነ የማንነትን ፖለቲካ የሚወልደው ማለት ነው። አሁን ይሄ ህዝብ ከሰሜን እያሰማ ያለው ድምጽ ቢሰማ በጣም ኮንስትራክቲቭ ነው የሚመስለኝ። ለዚህ አገር በጣም ገንቢ ለወደፊቱ የኢትዮጵያ ህልውና ብለው ሰዎች ለሚያወሩት ጉዳይም በጣም ገንቢ ነገር እንጂ ምንም ኔጌቲቭ ነገር እኔ በበኩሌ አይታየኝም። ስለዚህ የኢትዮጵያ ፖለቲካ ስናወራ መሬት ላይ ያሉ ነገሮችን ምሳሌ አድርገን በዛ ላይ ተመስርተን የማናወራ ከሆነ ለዚህ አገር የሚመጣ አንድ መፍትሄ አለ ብዬ አላምንም። እኔ ለምሳሌ መሬት ላይ ያለው አሁን በተጨባጭ ያለው የአማራ ጥያቄ ነው፣ በሰሜን ያለው ማለት ነው። መሃል ላይ ቁጭ ተብሎ ግን በአንድ በኩል የአማራን ትግል የኛ ትግል ነው የሚል አይነት አንድምታ ያለው አቀራረብ በማቅረብ በሌላ በኩል ደግሞ አይ በአማራነት መደራጀት አይጠቅምም፣ ኢትዮጵያዊነት ነው የሚጠቅም። ኢትዮጵያዊነትን ቅድም ጸጋዬ አንስቶት ነበረ። ይሄ ኢትዮጵያዊ የሚሉት እነሱ በግልጽ ዲፋይን ባይደረግም ይሄ በሰሜን ያለው እንቅስቃሴ ኢትዮጵያ የሚባል ነገር አልፈልግም አላለም። ነገር ግን እነሱ በሚሉት ስታንዳርድ እነሱ በሚናገሩት ስታንዳርድ ይሄ ህዝብ መጀመሪያ ራሴ ህልውናዬን ላስከብር፣ ራሴ ልኑር፣ የተቀማሁትን አገር ላስመልስ፣ መጀመሪያ እስከ ቀይ እየመጣ እየገደለኝ ያለውን አገር ላሸንፍና ወደ መጣበት ቦታ ልመልሰው። አሁን ለምሳሌ እኔ አማራ ነኝ እያለ እየተናገረ ህዝብ አንተ አማራ አይደለህም የሚል ፖለቲካ ምን አይነት አቀራረብ ነው ሊሆን የሚችለው? ስለዚህ ለወደፊቱ በዚህ አገር ፖለቲካ ውስጥ በጣም ኮንስትራክቲቭ በሰላማዊ መንገድ ነገሮች እንዲፈቱ የተለያዩ ችግሮችን ለመቅረፍ ለማሳነስ ከፈለግን ማድረግ ያለብን መሬት ላይ ያሉትን ብሶቶች መስማት ነው። መሬት ላይ ያሉት ብሶቶች አሁን ደግሞ ገነው የወጡት የኦሮሚያና የአማራ ነው። ከዛም አልፎ በኮንሶና በተለያዩ አካባቢዎች የተሰማበት ሁኔታ ነው ያለው። ይሄንን መስማት እኔ በጣም ወሳኝ ነው የሚመስለኝ። ስለዚህ መሃል ላይ ተቀምጦ በኢትዮጵያ ስም በአንድ በኩል አማራን የመምሰል በሌላ በኩል ደግሞ የማፈን ሁኔታ ምንም የሚያዋጣን ነገር አይመስለኝም በበኩሌ። ይሄንን ነው ማለት የምፈልገው። በዚህ ጉዳይ ላይ እስኪ የምታነሱት ሌላ ቀርቷል የምትሉት ነገር ካለ እናነሳና ወደሚቀጥለው ነጥብ እናልፋለን። ጸጋዬ። አዎ እኔ ብዙም ጨምረው ነገር የለም፣ ግን አንድ አሁን እየተናገራችሁ ሁለታችሁም ያሰብኩት ነገር ምንድነው በአጠቃላይ እንቅስቃሴ አሁን ከኖርማሊ የዳር ሀገር ከሚባሉት ከፔሪፌሪ የተነሱ ብሔርተኛ እንቅስቃሴዎች የሚያሳዩት ነገር ቅድም ጀዋር ሪቮልት እያደረገ ነው ኢንተርናሊ በራሱ የፖለቲካ ኃይሎችም እንደገና በባህዲን ላይ ሪቮልት እያደረገ ነው። አይ ቲንክ ከዛም አልፎ ለመጀመሪያ ጊዜ አዲስ አበባ የሚካሄድ የኢትዮጵያ ፖለቲካል ክላስ የሚጫወተው ፖለቲካ ይዘቱ ስስ እንደሆነ ሆሎ እንደሆነ ያሳየ ነው። በኢትዮጵያ ስም የሚደረጉ አዲስ አበባ ላይ ያሉ ዲሊንግስ አሁን እንደምናየው ነው። ህወሓት ኢትዮጵያን ያስተዳድራል፣ አዲስ አበባ ላይ ቁጭ ብሎ ብዙውን ነገር ይሰራል፣ ይዘውራል። ትግራይ ግን በህወሓት ደስተኛ አይደለም። ስለዚህ አዲስ አበባ ላይ ማንም ይሁን ማን አዲስ አበባ ላይ በኢትዮጵያ ፖለቲካ ውስጥ ዋናውን ሚና እየተጫወተ የሚሰራ ሰው
እስካሁን ድረስ በኢትዮጵያ ስም እየተናገረ በጣም ካልቸራሊም ፖለቲካሊም ሆሎ እንደሆነ ወይም ደግሞ የሚያራምደው ፖለቲካም ሆነ በዛ የሚያስፋፋው በኢትዮጵያዊነት እና በኢትዮጵያ ጥቅም ስም የሚያስፋፋው ማንነትና የባህልና እሴት ጭምር ይዘቱ በጣም ስስ እንደሆነ ብዙም ነገር እንደሌለው ባዶ እንደሆነ እያሳየ ነው። ምክንያቱም ሁሉም ሰው እየተቃወመው ነውና ያ ነገር ይታየኛልና is it an indictment on Addis Ababa really ወደዛ እየመጣን ነው እንደ የሚል ጥርጣሬ አለኝና አዲስ አበባ አሁን እውነትም ህዝቦቿን ማገልገል እንድትጀምር እና አገሩት ውስጥ ያለውን ይዘት የህዝብ የባህል የጥቅሞች የፖለቲካ ስልጣን መብት እድሎች እነዚህን ሁሉ መግለጽ የሚችል መሆን አለበት። አዲስ አበባ ላይ ፖለቲካል ክላስ አካሄጆች በበቂ ደረጃ መሬት ላይ ያለውን ህዝብ እያዩ እንዳልሆነ ያሳያልና it is a bottom up revolt አሁን ከታች ወደ ላይ ህዝብ በቀጥታ ቆይ እናንተ ቅድሚያ የምትሰጡት አዲስ አበባ ያለው ነገር አይደለም እኛ ከንሰርናችን እኛ እዚህ ከዕለት ተዕለት ኑሯችን በሚያጋጥመን ችግር ውስጥ ምላሽ ሊሰጥ የሚችል ፖለቲካ ነው ምን ፈልገው እኛ 4 ኪሎ ስለረሳን ለራሳችን ምላሽ እየሰጠን ነው እያለ ነው የአማራ ብሔርተኝነት። ይሄን ደግሞ ዘግይቶ አሁን መጣበት እንጂሱ ሌሎቹ ሁልጊዜም ሲያደርጉት የነበረው ነው። እስከዛሬ ድረስ እነሱ ጋር ብሶቱን የሚገልጸው ወይ በመደብ ነው ወይ በተራ ያስተዳደር በደል ነው በቃ የልማት እጦት ነው ወዘተ እንጂ በአማራነት ታርጌት ተደርጌ ነው ብሎ አይልም ነበር። አሁን ግን በቀጥታ መረሳት ብቻ ሳይሆን እንደ አማራ መጎዳትም በመንግስት ኃይል ማለት ነው እየደረሰበት ስለሆነ 4 ኪሎ ላይ የምታንቀሳቀሱት ፖለቲካ የትኛውም ወገን ብትሆኑ እኔን ወይ ረስታችኋል ያረሳችሁ ከሆነ እንደ ህዋት ደግሞ ቀጥታ ያጠቃችሁኝ ነው እያለ ነውና I think it is a reversal 4 ኪሎን በአጠቃላይ ኢንዳይትመንት ነውና አሁን አገራዊ ሆነ ማለት ነው። በ4 ኪሎ ላይ ያለው ክስና ተቃውሞ የፖለቲካ ይዘቱ መሬት ያለውን እውነታ አለማንጸባረቁ ይሄ ክስ አገራዊ እና የተሟላ ሆኗል ማለት ነውና እኔ እንደዛ አየዋለሁ። ጃዋር የምትጨምረው ነገር ካለ እዚህ ላይ እንጨምራለን ካልሆነ ወደሚቀጥለው ነጥብ ነው የምንሄደው። አጠር አድርጌ ይሄ የድሮ ስርዓት ናፋቂዎች የሚለው ህዋት በብዛት የሚጠቀመው I think የአማራን እንቅስቃሴ የአማራን ተጋድሎ ብዙም የሚመለከት አይመስለኝም። ምክንያቱም ቀረብ ብዬ እንዳየሁት ገና ይሄ እንቅስቃሴ ከመውጣቱ በፊት የወልቃይት ኮሚቴ የሚባሉትን ግለሰቦች የሚሰጣቸው ኢንተርቪዎች በግልም በሚደረጉ አንዳንድ ውይይቶች እዛም ደግሞ በተለያዩ ወቅት እኔም ድሮ በመሄድበት ወቅት ከዛ በኋላ ደግሞ የተለያዩ ምሁራን ኢትዮጵያኖችም ሆኑ ሌሎች በዛው ሄደው ያደረጓቸው ሰርቬዎች ስታያቸው ይሄ ፎርዋርድ ሉኪንግ ፕሮግሬሲቭ የሆነ ወደፊት የሚሄድ ለራሱ ነው ቅድም እንዳልኩት ፖዚቲቪስት የሆነ ዲሞክራቲክ ናሽናሊዝም ነው እየበቀለ ያለው በአማራ ክልል ውስጥና የድሮ ይሄ ሪአክሽነሪ አይደለም። የድሮ ናፋቂዎች ማለት ሪአክሽነሪ ማለት አንድን ሀገር ወደ ኋላ አንድን ህዝብ ወደ ኋላ ለመውሰድ የሚፈልግ ሳይሆን አሁን ያለውን ሪያሊቲ ውስጥ ተቀብሎ አሁን ባለው ሪያሊቲ ተጎጂ ነኝ ተጠቃሚ አይደለሁም ማንነቴ ተደፍጥጧል ታፍኗል ብሔራዊ ጥቅሜ ተጎድቷል የሚል ነው እና ይወጡ ያሉት የሬዚስታንስ ሶንጎች ወይ ደግሞ የእምቢተኝነት ዘፈኖችን ብትወስዳቸው በተለያየ መልኩ ብዙ አንዱ ኮም በተለይ ቲም ኢትዮጵያን የሚያጠሩ ምሁራኖች ዝም ብሎ መጽሐፍ ላይ ድርቅ ከማለት እነዚህ በህዝቡ ሲወጡ የነበሩ መፈክሮችን ማዳመጥ መቻል አስፈላጊ ይመስለኛል። ለምሳሌ አማራ ክልል ውስጥ በሚደረጉ እንቅስቃሴዎች ውስጥ ጠመንጃ ይዞ ነበር የሚወጣው ግን ቫዮለንት ሬዚስታንስ አልነበረም። ብዙ ሰዎች ልክ ቫዮለንት የሆነ አርምድ ስትረግል እንደሆነ አይነት ነገር ያቀርቡታል። አይደለም የዛ ህዝብ ባህል ከመሆኑ የተነሳን ጠመንጃ ይዞ የሚያቀርቡትን ሽለላዎችን ማዳመጥ አስፈላጊ ነው። በቀብር ላይ ሲደረጉ የነበሩትን ሽለላዎች መፈክሮችን ስትሰማቸው የሚሰጥ ምንድነው ፎርዋርድ ሉኪንግ ወደፊት ተራማጅ ወይም ደግሞ ፕሮግሬሲቭ የሆነ ብሔረተኝነት እየመጣ እንዳለ ነው። የድሮ ስራ ናፋቂዎች ልንላቸው የምንችለው ምናልባትም ሪአክሽነሪ ፎርስስ ልንላቸው የምንችለው I think ዶክተር ገመቹ መሰለኝ አራዳዎች ይላቸዋል ሞር የኮንፊውዝድ የሆነ የማንነት ኮንፊውዥን ያለባቸው የኢትዮጵያን ሊወዷትም ላይወዷትም ይችላሉ ግን the idea of Ethiopia የኢትዮጵያን ህዝብ
የሚተነፍሰውን የሚራመደውን የሚያርሰውን የሚነግደውን የኢትዮጵያ ህዝብ ሳይሆን አይዲያል ኢትዮጵያን የሚያፈቅሩ ሰዎች በማንነታቸው የሚታገሉ ከሆነ የሚደራጁ ከሆነ ኢትዮጵያ ትፈርሳለች ብለው የሚንቀጠቀጡ ኢትዮጵያ ከሰዎች ውስብስብ ስርዓት የተገነባች መሆኗን ረጅም ታሪክ የተሳሰረ ህዝብ ያለው አሁንም ደግሞ በኢኮኖሚ በማህበራዊ የተሳሰረ ህዝብ መሆኑን ረስተው ልክ ከሸክላ እንደተሰራች ገንቦ የሚያዩት ገና ለገና የአማራነት ሲመጣ የሚበረግጉ ኃይሎች ናቸው። ወደ ቀድሞ ካልተመለስን በስተቀር ወደፊት መሄድ ወደ ጨለማ ነው የሚያደርሰን ወደ ገደል ነው የሚያደርሰን ብለው የሚያስቡ ኃይሎች ናቸው መሰለኝ። እንደዛ ግን እነዛ ኃይሎች ቅድም እናንተ ያነሳችኋቸው በጣም ኢንትረስቲንግ ነገር አለ። ኢትዮጵያ የሚለውን ኢንስቲትዩሽን ይቆጣጠሩታል፣ አካዳሚያውን ይቆጣጠሩታል፣ ሚዲያውን ይቆጣጠሩታል። ስለዚህ የአማራን ብሔረተኝነት ለማፈን እየተጨረጨሩ ነው ያሉት። ደግነቱ ግን ግራስሩት ውስጥ ህዝብ ውስጥ አይደለም አማራ ክልል ኦሮሚያና ደቡብ አዲስ አበባ ውስጥ የሚቀጥለው ቶፒክ ላይ ምንገባው ምንም አይነት ግራስሩት ፕሬዘንስ የላቸውም። ሲቪክ ፕሬዘንስ የላቸውም። ኢንስቲትዩሽናል በሃይማኖታዊ ተቋማት ውስጥ ፕሬዘንስ የላቸውም። ምክንያቱም በሃይማኖታዊ ተቋማት ውስጥ በማህበራዊ ተቋማት ውስጥ ተሰሚነት ፕሬዘንስ ያለው የአማራ ብሔረተኝነት የአማራ የማንነት ጥያቄ እንደሆነ የኦሮሞ ብሔረተኝነት የማንነት ጥያቄ እንደሆነ በግልጽ እናያለን። ዋይ ጎንደር ላይ ትልቅ የሃይማኖት መሪ ተነስቶ ሲናገር የነበረውን ታይታችኋል። ትልቅ የተለያዩ ከሁለቱም ሃይማኖት የወጡ ሰዎች ሲናገሩ ታያለ። ኦሮሚያ ውስጥ ደምቢዶሎ ላይ አወዳይ ላይ ታያዋለ። አዛውንቶች፣ ሽማግሌዎች፣ ወጣቶች፣ ሴቶች ለምሳሌ ባህር ዳር ላይ ሲደረግ የነበረው የስቴይ አት ሆም ቦይኮት በነበረበት ወቅት አዛውንት አሮጊቶች እህል ከየሰፈሩ ሰብስበው ጎዳና ተዳዳሪ የነበሩ ልጆቹን ሲቀልቡ ታያለ። የሚያቀርቡት መፈክር ደግሞ ምን እንደሆነ ታያለ። ስለዚህ እነዚህ እየበቀሉ ያሉ ዲሞክራቲክ ብሔረተኝነቶች በህዝቡ ውስጥ ስር የሰደደ የህዝቡን የልብ ትርታ ያንጸባርቃሉ። ህዝቡን ማንቀሳቀስ ችለዋል። ህዝቡን ማስተባበር ችለዋል። ህዝቡን ማደራጀት ችለዋል። ይሄ አይዲያሊስቲክ የሆነ በአይዲያ የተመራ ለአማራ ህዝብ ሆነ ለኦሮሞ ህዝብ ለሌላ ህዝብ ተስፋ የማይሰጥ ፕሮፖዛል የሌለው ለኢትዮጵያ በአጠቃላይም ፕሮፖዛል የሌለው ኃይል ደግሞ ምንም የለውም። ይሄን እንደሌለው ቅድም በኋላ ላይ እንደምንመለስበት በአዲስ አበባ ውስጥ ራሱ በከተማና እንትን ጠንካራንን ብለው ራሱን ከ2005 ምርጫ በኋላ ራሱን የሚያቀርበው አቀራረብ ራሱ ምንም እንደሌለ በተጨባጭ ያየንበት ሁኔታ ነው ያለውና አይ ቲንክ ኢትዮጵያ መውደድ ጥፋት የለውም። ኢትዮጵያኒስት መሆን ጥፋት የለውም። ግን ሪያሊስቲክ መሆኑ አስፈላጊ ነው። ሪያሊስቲክ የሆነ ካውንተር ፕሮፖዛል ለአማራ ብሔረተኞች መቅረብ መቻል አለበት። ሪያሊስቲክ የሆነ ፕሮፖዛል ለኦሮሞ ብሔረተኞች መቅረብ መቻል አለበት። ይሄ ሁለቱ ካልቀረበ ድረስ ኤምፒቲ ሪቶሪክ ያላቸውን ተቋማዊ ተጽዕኖ ብቻ ተጠቅሞ ለማፈን መሄድ የራስንም አቅምን እያመነመኑ መሄድ ብቻ ሌላውንም ራዲካላይዝ እያደረጉ መሄድ ይመስለኛል። ወደሚቀጥለው እንለፍ። ይታና አመሰግናለሁ። እንግዲህ የቀረ ነገርም ካለ በኋላ ሰዎችን እየጋበዝንም በተለይ የአማራን ብሔረተኝነት ድምጽ ማሰማት የሚፈልጉ ሰዎች ሐሳብ ያላቸው ሰዎች መሬት ላይ ያለውን ነገር ማንጸባረቅ የሚፈልጉ ሰዎችንም እያመጣን ይሄንን ነገር ሰፋ ያደረግን እናወራለን። በተረፈ ያነሳችሁት ጭብጦች በጣም ወሳኝ ነው። በተለይ አሁን መጨረሻ ላይ ጃዋር ያነሳው እነኚህ በኢትዮጵያ ስም የሚንቀሳቀሱ ሰዎች ሌላ ቦታ ይቅር በአዲስ አበባ ላይም ድምጻቸው አልሰማ ብሎ እንደተቸገሩ ባለፈው ሰልፍ ጠርተው መና እንደሆነባቸው በዛ አይተን ያለፍንበት ሁኔታ ነው ያለውና እስኪ ወደ ሁለተኛው ቁም ነገር እንለፍ። የኦሮሞ ህዝብ ጥያቄና የለውጥ እንቅፋቶች የሚሉ በተለይ ሆሪዞንታል የሆኑ ነገሮችን የምናይበት ቦታ ነው የሚሆነው። ይሄ እስኪ ከህዋት አገዛዝ ውጪ ይሄ ጨቋኝ ከሆነው ገዳይ ከሆነው ስርዓት ውጪ ያሉ ችግሮችን እያነሳን እስኪ አንድ በአንድ ለማየት እንሞክር። ዶክተር ጸጋይ እስኪ የኦሮሞ ህዝብ ጥያቄዎችን በአጭሩ እንግዲህ ህዝቡ ያቃል ያልሰማ ሰው ያለም አይመስለኝም። የህዝቡ ጥያቄ በጣም ግልጽ ሆኖ የተሰማበት ጊዜ ላይ ነው ያለነው። እስኪ ከነኚህ ጥያቄዎች ጋር ተያይዞ ሆሪዞንታሊ ያሉ ችግሮች ምንድናቸው? ተግዳሮቶቹ ጥያቄውስ እስኪ እንዴት ነው ታይ የሚችለው ምንድናቸው? መሬት ላይ ችግር ይፈጥራሉ ብለን የምናስበውና ፕሮስፔክቱ ምን ይመስላል? እስኪ ዶክተር ጸጋይ ካንተ ልጀምር።
እንግዲህ የኦሮሞ ህዝብ ጥያቄ ምንድናቸው ምን ናቸው የሚለውን ለማየት ብዙ ርቀት ግን አሁን ባለፈው 1 አመት 2 አመት እንበል የማስተር ፕላን ተቃውሞ ከተጀመረ ወዲህ ባለፈው 2 አመት ውስጥ ብቻ በኦሮሚያ መንገዶች ጎዳናዎች ላይ በከተሞች ውስጥ ቢያንስ በ220 ከተሞች ውስጥ በተደረጉ ሰልፎች ላይ የኦሮሞ ተማሪዎች የጠየቋቸውን ጥያቄዎች ብቻ ማዳመጥ ያነሷቸውን መፈክሮች የሚያዘሟቸውን ዜማዎች መስማት በቂ አመላካች ነገር ይሰጠናል ብዬ አስባለሁ። ደጋግመው የሚሉት ነገር አባምቢያ ኦሮሞዳ ለፍቲ ኬኛ ለፌ ኬኛ ፊንፊኔን ከኦሮሞቲ እንደዚህ አይነት መፈክሮች ተደጋግመው በየቦታው ይሰማሉ። የአገራችን ባለቤት በአገራችን ላይ ባለቤትነት እንጠይቃለን። መሬታችን አጥንታችን መሬታችን ማንነታችን ነው እና እንደዚህ የመሳሰሉ መፈክሮች ይሰማሉ። ከዛ እንግዲህ ከዛ ውስጥ አብሮት ተያይዞ የሚነሳው አሁን የአዲስ አበባ ማስተር ፕላንን ሲቃወሙ አንዱ አዲስ አበባ የኛ ማንነታችንም መቃብራችንም እምብርታችንም ነች። አዲስ አበባ መውጣት ማለት አዲስ አበባ ውስጥ ያለን ውርስ ወይም ደግሞ ቅርስ ወይም ደግሞ እዚህ መሬት ላይ ያለን ማንነት አብሮት ይጠፋል ማለት ነው። ስለዚህ አብሮት ያነሱት ያሉት የማንነት ጥያቄ ነው። ኦሮሞ በዚህ ዘመን አንደኛ ጥያቄው የማንነት ጥያቄ ነው። ይሄ ደግሞ በምርጫው ጊዜም ታይቷል። በ2015 እነ መረራ ጉዲና ሲያደርጉም ያነሱት የነበረው ጥያቄና ህዝቡም ሲያነሳ የነበረው እነሱም ሲያታግሉበት የነበረ ጥያቄ ነው። መሬታችን የኛ ነው። የመጀመሪያው ጥያቄ የመሬት ባለቤትነት ጥያቄ፣ የኦሮሞ መሬት ለኦሮሞ ህዝብ በሚጠቅም መንገድ መከፋፈል እና ለጥቅም መዋል አለበት። የኦሮሞ ህዝብ ሳይወያይ ሳይማከር በጉልበት እየተነጠቀ ያለ በቂ ካሳ እየተነቀለ እንዲሰደድ ስራ የለሽ ቤት የለሽ መሬት የለሽ እንዲሆን የሚበላው የሚጠጋበት ያጣ ፍጡር እንዲሆን መገደረግ የለበትም። አንድ ሁለተኛ ኦሮሞ በኢትዮጵያ ውስጥ እንደ ቁጥሩ ብዛት የስልጣን የሀብትና የእድሎች ክፍፍል ላይ በቂውን ሼር ሊኖረው ይገባል። ከዚህ የተነሳም በኢትዮጵያ ውስጥ እኩል አገሩን የማስተዳደር መብታችን ይጠበቅ። ከዛ ባሻገር በክልላችን በሙሉ ነፃነት ራሳችንን እናስተዳድር። ይሄ ጥያቄ በነገራችን ላይ ሩቅ ባሉ የፖለቲካ ድርጅቶች ብቻ አይደለም የተጠየቀው። ኦፍ ኮርስ በከተማው ውስጥ በየሀገሪቱ ውስጥ የኦፌኮ በረጅም በኃይል ተንቀሳቅሶበታል፣ አታግሏል፣ ብዙ ሰው አነቃንቋል። ነገር ግን ኦህዴድ ራሱ ማለት ነው ኦህዴድ ራሱ በፓርቲ ውስጥ የሚጠይቀው ጥያቄ ነው። ይሄ ምክር ቤት ውስጥ ብዙ ድምጽ አለን፣ በፓርቲ ውስጥ ትልቅ ነን፣ አብዛኛው የኢህአዴግ አባል የኛ ነው፣ ነገር ግን የሚገባንን ስልጣን አላገኘንም የሚል በተለይ የቀድሞ ጠቅላይ ሚኒስትር መለስ ከሞተ በኋላ ይሄ ጥያቄ ደጋግሞ ይነሳ ነበር እና በውስጣቸውም ያለው የስልጣን ሽኩቻ ከዚህ ጋር የተያያዘ ነው። ስለዚህ የእድሎች የሀብት የፖለቲካ ስልጣን ክፍፍሉ ፍትሃዊ አለመሆን ጥያቄ ሁለተኛው የኦሮሞ ህዝብ ጥያቄ ነው። ሶስተኛው የራስ አስተዳደር ነው። ፌደራሊዝም ነው ተብሏል። ክልላችንን ራሳችንን እናስተዳድራለን። ኢህአዴግ ውስጥ የተለያየ ፓርቲ አለ። እነዚህ ፓርቲዎች ምንም እንኳን አንድ ላይ ኢህአዴግ ቢሆንም ዴሞክራሲያዊ ማዕከላዊነት ቢኖርም በውሳኔም ባፈጻጸምም ኦህዴድ ሊያስተዳድረው ሲገባ አትሊስት የተመረጠ የሚባለው ይሄን ግን እያደረጋችሁ እየፈቀዳችሁ አይደለም። ሁለተኛ ሌሎች ፓርቲዎች ደግሞ እንዳይወዳደሩ እያደረጋችሁ ነው። እነዚህ ፓርቲዎች የኦሮሞን ሙሉ መብት ሙሉ ጥቅም ሙሉ እድል ለማስከበር የሚከራከሩ ናቸው። ስለዚህ የአፈና በዝቶብናል። ራስ ማስተዳደርን ከማጣት ጋር የተያያዘ አፈና በዝቶብናል። አራተኛው ጥያቄ እና ራስ ማስተዳደር እና ይሄ አፈናው ይቁምልን የሚል ነው። ግድያው፣ እስራቱ እና አፈናው፣ ስደቱ፣ መነቀሉ፣ መዋከቡ፣ መንከራተቱ ይቁምልን። ምክንያቱም አጀቻ ኑራ ዳበቱ እያሉ ይወጣሉ በየጊዜው ሰልፍ ላይ። ግድያው ይቁምልን። ኦገኖኒ ኬኛ ሂከመን እስር ቤት ታስረዋል፣ ታጉረዋል። እነዚህ የታጎሩ ሰዎች ይፈቱልን።
ይላሉ። ምክንያቱም ከዚህ ጋር ተያይዞ የሚነሳው አምስተኛ ልትለው የምትችለው ጥያቄ የማንነት ጥያቄ ነው። በማንነት ምክንያትም እየታሰረ እየተጠረጠረ እየተሰቃየ ነው ያለው ህዝብ እና ማንነት ሴኩሪታይዝድ ሆኗል። ማንነት የደህንነት አደጋ ሆኗል። ኦሮሞነት ራሱ በአገሩ ውስጥ የደህንነት አደጋ ነው። ስለዚህ ኦሮሞነት ሽብርተኝነት ነው። ስለ ኦሮሞ ከኦፒዲዮ ቻነል ውጪ መናገር ወይም ደግሞ በኦፒዲዮም ውስጥ እንኳን ህወሓትን ተችቶ መናገር ሽብርተኛ መሆን ነው ማለት ደረጃ አለው። ወደ ሽብርተኝነት የምታድገው መጀመሪያ ጠባብ ብሔርተኛ ትባላለህ፣ ዲሞክራሲያዊ ብሔርተኛ ያለው። ከዛ ቀጥሎ ካስፈለገ ሙሰኛ ትባላለህ በጎን የካራክተር ዊክነስ የፈጠረው ሙስና ስለሆነ ሳይሆን ሲስተሚክ የሆነ ሙስና ስላለ ማለት ነው። በመንግስት በራሱ በመንግስት የፋይናንስ ተቋማት በሚበጀት በጀት እንዳለ ባለስልጣናቱ በሙስና እንዲሳተፉ ስለሚደረግ ኦኬ፣ ይሄ ያለ በሙስና ሌላ ስም ይሰጣል። ከዛ አልፎ ከሙስሊም ከሆንክ የሙስሊም አክራሪዎች ጋር ትቆራኛለህ። ከዛ መጨረሻው ነው ሽብርተኛ የምትባለው። በተለይ ደግሞ ከኦነግ ወይም ሽብርተኛ ከተባሉ ድርጅቶች ጋር ግንኙነት አለው ትባልና ትታሰራለህ። ከታሰርክ በኋላ ፌስቡክ ሜሴጅ ይላክልህና ከደበደቡ በኋላ ፌስቡክ ፔጅህን ያስከፍቱና ይሄው እንዲህ ያለ ሜሴጅ ተልኮልሃል ካቶ ከሌ ከእንደዚህ ሀገር። ስለዚህ ይሄ ምስክር ይሄን ደግሞ ያየው ፖሊስ ሰብሮ ፌስቡክ ኮድህን ሰብሮ ያየው ፖሊስ እሱ ምስክር ሆኖ ይቀርባል። እና ይሄ ሁሉ የሚነግርህ ነገር ማንነት በተጨባጭ የደህንነት አደጋ ተደርጎ ስለዚህም ሽብርተኛ ተደርጎ እስር ቤት ገብቷል። ስለዚህ ይሄ ነገር ደህንነት ማንነታችን ላይ ያተኮረ የሽብር መንግስታዊ የሽብር ጥቃት ይቁምልን የሚል ጥያቄ አለ። ከዛ ባሻገር ፍጹም የሆነ በተለይ እና አባይ ፀሐዬ እና ጌታቸው ረዳ በጣም አስቀያሚ የህዝብ ንቀትን የሚገልጹ ንግግሮች ካደረጉ በኋላ እና ብዙ ሰው በዚህ በተቃውሞ ሂደቱ ከሞተ በኋላ እነዚህ ባለስልጣናት ጉዳት ያደረሱ ባለስልጣናት ተጠያቂ ይሆኑልን። በዘፈቀደ ሰው ይገደላል፣ በዘፈቀደ ሰው ይታፈሳል፣ በዘፈቀደ ሰው ይታሰራል፣ የት እንደደረሰ ሳይታወቅ ይቀራል፣ ከትምህርት ቤት ይባረራል፣ ከስራ ቦታ ይባረራል፣ በከተማ ውስጥ መኖር አይችልም፣ ተሰዶ ሌላ ቦታ ዘመዶች ያሉበት ቦታ ገጠር ከሆነ ከተማ ሄዶ ከተማ ከሆነ ገጠር ሄዶ ይኖራል። ይሄ ነገር ይቁምልን፣ ሰዎች ተጠያቂ ይሁኑ፣ በደል ያደረሱ ያሉ ሰዎች ይጠየቁልን፣ ልጆቻችን ይፈቱልን፣ በሰላም ትምህርት ቤት ወጥተው ይግቡልን የሚል ጥያቄ እየተነሳ ነበር። ይሄ ደግሞ ከመንግስቱ አሸባሪ ባህሪ የተነሳ ጥያቄ ነው ማለት ነው። ከዛ ባሻገር የሚደረገው ነገር ሁሉ በፍጹም ህገወጥነት ይደረግ ስለሆነ ህግና ስርዓት ይከበር፣ ህገ መንግስቱ ይከበር፣ ህዝቡ ይደመጥ፣ እኛ የምንለው ነገር ይሰማ ይሉ ነበር። ለምሳሌ ማስተር ፕላኑ ልክ አይደለም ብሎ ህዝብ ሲቃወም ማስተር ፕላኑን እናስተገብራለን፣ ተወደደም ተጠላም ይተገበራል ተባለ። ከዛ በኋላ ስህተት ነው ህዝቡን ስላላማከርን ነው ተባለ። ትንሽ ቆየና እሺ በቃ ስህተት ነው እሱን እናነሳዋለን፣ ህዝቡ ያነሳው ጥያቄ ተገቢ ነው፣ ግን ደግሞ አንዳንድ ሰዎች የፖለቲካ ትርፍ ሊያገኙበት ብለው ሌላ አቅጣጫ ሲዘውታል፣ እሱ ትክክል አይደለም ሲሉ ነበረ። ከዛ ቀጥለው ጭራሽ አልቲሜትሊ ይሄው የአስቸኳይ ጊዜ አዋጅ በማውጣት ክልሉን በኮማንድ ፖስት በማስተዳደር የአካባቢያዊ እና የክልሉን ያስተዳደር ኃላፊዎች በሙሉ በማናጋት ስንት ሹምሽር ነው ያየነው በዚህ በሁለት ዓመት ብቻ እና ሰስፔንድ በማድረግ አገሩን በአጠቃላይ የወታደራዊ ቀጠና በማድረግ አሁን በመጨረሻ ደግሞ ምንም አይነት ነፃ የሆነ የፖለቲካ ድምጽ እንዳይኖር የፖለቲካ አመራሮችን የተቃዋሚ የፖለቲካ አመራሮችን በሙሉ ወደ እስር ቤት በማስገባት እዚህ አድርሰውታል። ስለዚህ አገሩ እንዳለ ኦሮሞነት ብቻ ሳይሆን እስር ቤት የገባው ደግሞ አሁን የኦሮሞ ሙሉ በሙሉ በኢትዮጵያ ውስጥ ተለጉሟል። ይሄ ሁሉ ይቁምልን ነው የሚለው ጥያቄ። ከዚህ ባሻገር ያደሩ የፌደራሊዝም ጥያቄዎች አሉ። በፌደራሊዝም በተቋሙ ውስጥ በበጀት አከፋፈል፣ በተፈጥሮ ሀብት ክፍፍል፣ የሬቬኒው ሼሪንግ በእነዚህ ሁሉ ያልተመለሱ ያደሩ ጥያቄዎች አሉ። አዲስ አበባ ከተማን በተመለከተ የባለቤትነት ጥያቄ አለ። በአዲስ አበባ ከተማ አስፈላጊ የሆነ የኦሮሞ ማንነት ቅርስ ባለቤትነት ጥያቄ አለ። የባህል መገለጫ ማዕከል መኖር አለመኖር ጥያቄ አለ። በተወሰነ ደረጃ ኦህዴድ እንኳን ባቅሙ የባህል ማዕከል ምናምን በመስራት ለመፍታት እየሞከረው ያለ ማለት ነው። ይሄ ያደረ ጥያቄ አለ፣ ያልተመለሰ ጥያቄ። የአዲስ አበባ በኢትዮጵያ ውስጥ የሥራ ቋንቋ አማርኛ ይሁንልን የሚል ጥያቄ ተማሪዎቹ በየሰልፉ ላይ ይዘው የወጡት ጥያቄ አለ።
ከዛ ባሻገር አዲስ አበባ ከተማ ላይ በህገ መንግስቱ ለረጅም ጊዜ ከ2007 ጀምሮ በህግ ደረጃ በአንቀጽ 49 ንዑስ ቁጥር 5 የተቀመጠ የልዩ ጥቅም የኦሮሚያ ልዩ ጥቅም ጉዳይ እየተነሳ አለ። በተለያዩ አካባቢዎች የድንበር ጥያቄዎች አሉ። የድንበር ጥያቄዎች የተፈቱበትና እየተፈቱ ያሉበት መንገድ በጣም አስቸጋሪ እየሆነ ነው። ኢህአዴግ እያወሳሰበ ነው። በተለይ ህወሓት እያወሳሰበው ነው። ለምሳሌ ከሶማሌ ክልል ጋር ያለ ድንበር፣ ከደቡብ ክልል ከተለያዩ ዞኖች ጋር ያለ ድንበር፣ ከአፋር፣ ከአርጎባ፣ ከቤኒሻንጉል ጉሙዝ ከነዚህ ሁሉ ክልሎች ጋር በወሰን ላይ ያለ ክርክርን ህወሓት እየፈታበት ያለው መንገድ የኦሮሞን መብትና ጥቅም የሚያስከብር ሳይሆን ኦሮሞን የሚበድል በተበደለበት ለምሳሌ ከቤኒሻንጉል በጣም ብዙ ሰው ተፈናቅሎ ሲወጣ እንዲያውም ተጠያቂ ሆነው በጄኖሳይድ የተፈረደባቸው ሰዎች የኦሮሞ ሰዎች አሉ። እነዚህ ሁሉ ጥያቄዎች ተከማችተው አንድ ጊዜ በዚህ ተቃውሞ ሂደት ውስጥ ወደ አብዮት የተቀየረ ሂደት ውስጥ ተገልጸዋል። እነዚህ ጥያቄዎች አሉ። ከዛ ባሻገር የኦሮሞ ህዝብ ሌጂቲሜት አስፒሬሽን አለ። የራስን በራስ የማስተዳደር መብት ብቻ ሳይሆን ተወደደም ተጠላ ኦነግ ከተቋቋመበትና ኢትዮጵያ ውስጥ መንቀሳቀስ ከጀመረበት ጊዜ ጀምሮ በተወሰነ ደረጃ ድጋፍ ያለው የመገንጠል ጥያቄ አለ። ይሄን የመገንጠል ጥያቄ እንዴት እንከውነዋለን? እንዴት ይደረጋል? ፕራግማቲካሊ የሆነ ጥያቄ አይደለም። የሞራል ቪዥነሪ ጥያቄ ነው። የቅኝ ግዛትን የማፈራረስ ጥያቄ ነው። የኢምፓየር የማፈራረስ ጥያቄ ነው ብለው በ1976 በጻፉት ፕሮግራም ያስቀመጡ ሰዎች ያታገሉበት የተታገሉበት ሰዎች የሞቱበት የሞቱለት የገደሉበት መርህ አለ። ይሄ መርህ ደግሞ ዛሬ እንደውም ህገ መንግስታዊ መርህ ነው። ህገ መንግስታዊ መብትም ነው። ይሄን መብት ለምንድን ነው ማንጠቀመው ብለው የሚጠይቁ ሰዎች ብዙ ነገር ደርሶባቸዋል። ዛሬም ደግሞ አሁን በለንደን ኮንፈረንስ እንዳየነው ይሄ ጥያቄ ይነሳል። ነገር ግን አንዳንድ ሰዎች ኢህአዴግ ይሄንን ሽብርተኛ ይለዋል። ሆሪዞንታሊም ሌሎች ተቃዋሚዎች ይሄ በጣም አደገኛ ሊሰበር በጊዜ አንድ ሊደረግ ሊሰበር የሚገባው ጥያቄ ነው ይላሉ። ከዛ አልፈው ሌላውን ህዝብ ለማስፈራራት የኦሮሞን ሰብስበው እስካሁን የዘረዘርኳቸው እንዳለ ሆነው ሰብስበው ግን እነሱን ሁሉ ረስተው የኦሮሞ ህዝብ ጥያቄ የዲሞክራሲ የሰብአዊ መብት የፍትህ ጥያቄ ብቻ ሳይሆን የመገንጠል ጥያቄ ነው እና አገሩን ሊበትኑ ስለሚፈልጉ ነው የሚል ወደዛ ሁኔታ የመቀነስ ወደ አንድ ኤሪያ ወደ አንድ ጉዳይ የማዝመምና የመቀነስ ጥያቄ which means የኦሮሞን ህዝብ አብዛኛውን ጥያቄ አሁን በተለይ በስትሪቶቹ ላይ የተገለጸውን ጥያቄ የመርሳትና ወደ ዳር የመተው ዝንባሌ በሌሎች ተቃዋሚ የፖለቲካ ኃይሎች ዘንድ ይታያል። በኢህአዴግ ሽብርተኛ ተብሏል፣ በተቃዋሚዎችም ሽብርተኛ ተብሏል። ያው ያስፈራናል የሚሉት እሱኑ ነው። ሌላ ጥያቄ የሚነሳው የባንዲራ ጥያቄ ይላሉ እና ባንዲራ የኦነግ ባንዲራ ይዘው ይወጣሉ። የኦሮሞ ህዝብ ድሮ የኦነግ ባንዲራ የነበረውን ተቃዋሚዎቹ ይዘው ይወጣሉ። ይሄ የኢትዮጵያን ባንዲራ አለመቀበል ነው። በውጭ ሀገርም ሲወጡ የራሳቸውን እሱን ይዘው ይወጣሉ። የኢትዮጵያን ባንዲራ ይዘን ሄደን አብረናቸው ስንቆም እሱን ይዛችሁ አትምጡ ብለው ይቀየማሉ ወይም የሀበሻ ባንዲራ ይላሉ። ይሄም በጣም ችግር ነው ብለው የሚቆጡ ሰዎች አሉ። ይሄ ሁሉ ምንድነው የሚያሳየው? በቃ በአጠቃላይ የኦሮሞ ጥያቄ ዲስቶርት እየተደረገ ነው። ስለዚህ አሁን የለውጥ ኃይሎች ያጋጠማቸው ችግር ወይም ደግሞ ለትብብርና ለአጋርነት ለውጡን የተሟላ ለማድረግ ለማሳካት ያጋጠመው ችግር አንዱ የኦሮሞን ህዝብ ትክክለኛ ፍላጎት አለመስማት ለመስማትም ዝግጅት ያለመኖር ጥያቄ አለ። ያለመኖር ሁኔታ ይታያል። በአገር ውስጥ ሌላው ሁለተኛ ችግሩ የፖለቲካ ድርጅቶች ሁኔታ ነው። የፖለቲካ ድርጅቶች በአገር ውስጥ አንድ ሰው እንደሚለው ኢንፊብልመንት ገጥሟቸዋል። መንግስት ኮድኩዶ አመንምኖ ጨርሷቸዋል። አሁን በአንድ ድምጽ የኦሮሞ ህዝብ ምንም የፖለቲካ ድርጅት የለውም፣ ዲስፈንክሽናል አድርጓቸዋል። ከሀገር ውጪ ደግሞ ፍራግሜንትድ ሆነዋል። ይሄ አንዱ ችግር ነው። በኦሮሞ ፓርቲዎች መካከል እንግዲህ ከአመራር ስለሚያስፈልግ የፖለቲካ አመራር ደግሞ የሚሰጥ የተደራጀ የፖለቲካ ኃይል እንዳይኖር በአገር ውስጥ ህጎቹ አይፈቅዱም፣ የመንግስት አሰራር አይፈቅድም። በውጭ ሀገር ደግሞ ፍራግሜንቴሽን አለ። ማለትም የመበታተን ነገር፣ የተለያዩ ድምጾች እዛና እዚህ የተለያዩ ድርጅቶች የመኖር ነገር አለ። እነሱ ደግሞ ድርጊቶቻቸውን፣ ህልሞቻቸውን፣ ሐሳቦቻቸውን ማቀናጀትና በአንድ በተጣራ መንገድ አክት ለማድረግ
ለጊዜው አልቻሉም። ነገር ግን አንዳንድ አበረታች እርምጃዎች እየተወሰዱ እንዳለ እናውቃለን። ይሄ የአትላንታው ኮንፈረንስ ኮንቬንሽን የሚረቀቁ ሰነዶች እነዚህ ምናልባት ወደ አንድነት ለማሰባሰብ የሚረዱ እርምጃዎች ናቸው ተብለው ሊወሰዱ ይችላሉ። ነገር ግን ሌላው ሶስተኛ ችግር ከሌሎች የማህበራዊ ፍትህ ጥያቄ ከሚያቀርቡ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ጋር የኦሮሞን ህዝብ ትግል ያለማቀናጀትም ችግር አለ። ለምሳሌ ከኦጋዴን ካሉ ሰዎች፣ ከቤኒሻንጉል፣ ከጋምቤላ፣ ከደቡብ ክልል በጣም ብዙ ብሔር ብሔረሰቦች ጋር ከእንደዚህ ህዝቦች ጋር ጥሩ በማለት በተጀ ግንኙነትና አደራረግ አፈጻጸም ያለመኖሩም አንድ ችግር ወሰድ ይችላል። የሲዳማ የኮንሶ አሁን አሉ አንዳንድ ኮሙኒኬሽኖች አሉ። ነገር ግን በጣም የተጠናከረ ግንባር ፈጥሮ ኢህአዴግን ፍለፊት ኮንፍሮንት የማድረግ ችግር አለ ብዬ አስባለሁ። ሌላው ግልጽ የሆነ ህልም ቪዥን የለም። ኢትዮጵያን ትራንስፎርም የምናደርገው በምን አይነት መንገድ ነው? ኢትዮጵያን መንግስት ስቴቱን ትራንስፎርም አድርገን ቢልድ የምናደርገው ምን ገነባበት ምን አይነት ሞዴል ተከትለን ነው የሚለው ላይ የኢትዮጵያ በተለይ የኢትዮጵያ ፖለቲካል ክላስ ነው የሚለው የተቃዋሚ የፖለቲካ ኃይል የሚባለው ማለት ነው ፓን ኢትዮጵያኒስት ነኝ የሚለው ቡድን ምንም አይነት ግልጽ የሆነ ቪዥን የለውም። ፌደራሊዝም እኮ እውነተኛ ፌደራሊዝም ግን በቴሪቶሪያል ይሁን ወይስ ኤትኒክ ይሁን የቋንቋ ነው የሚሉት ሁሉ ጊዜ ምንም ግልጽ የሆነ አቋም የላቸውም። ምን እንደሚያደርጉት አገሩን አያውቁም። ስለዚህ ያላቸው ፖለቲካ የኦሮሞ ብሔርተኞችን ጥያቄ ማጣጣል፣ ማኮሰስ፣ ማስፈራራት በሱ ከዛ በመሃል ላይ ቫኪዩም እንዲፈጠር ያንን ቫኪዩም እንዲጠቀምበት ለኢህአዴግ መፍቀድ ይሄ ነው ያጋጠመን ችግር ብያምናለሁ። በጣም አመሰግናለሁ ዶክተር ጸጋይ። እንግዲህ ከፋ ያረጋግን እንሄዳለን ጊዜያችን ትንሽ እነኚህ አሁን ዶክተር ጸጋይ የዘረዘራቸው ጥያቄዎችና በተጨባጭ አገር ሁሉ የሰማው በዓለም ደረጃ የተሰማ እነኚህ ጥያቄዎች እንግዲህ ለምንድን ነው አንዳንድ ጊዜ ወደ መገንጠል ሬዲዩስ የሚደረጉት? ዝም ብሎ አንዲት በቃ የኦሮሞ ጥያቄ መገንጠል ጥያቄ ነው ተብሎ በጣም ሲምፕሊስቲክ የሆነና ሁሉንም ጥያቄዎች የማፈን አይነት ቴንደንሲ በተለይ ተቃዋሚዎች ነን የሚሉ በኢትዮጵያ ስም የሚንቀሳቀሱ ኃይሎች ለምንድን ነው ይሄንን ቴንደንሲ የሚመርጡት? እስኪ ጃዋር እዛ ላይ ሐሳብ ስጥና ወደፊት እንሄዳለን። አይ ቲንክ ኦሮሞፎቢያን ለማስፋፋት ነው። ፍጹም የኦሮሞ ጥላቻንና ፍራቻን ለማስፋፋት ለረጅም ጊዜ የተጠቀሙበት ነው እንጂ አይ ቲንክ በኢትዮጵያ ውስጥ እንደ ኦሮሞ ህዝብ ጥያቄ ግልጽ ከመጀመሪያው ነው ከ1950ዎቹ ጀምሮ ግልጽና ጥርት ያለ አይመስለኝም። ከመጀመሪያዎቹ ጀምሮ ከመጫቱ ለማ ከአፍረንቀሎ ከባሌው እንቅስቃሴ ጀምሮ ፍንትው ያሉ ግልጽ ያኑ ሶስት አላማዎች አሉ። ሶስት ጥያቄዎች ናቸው። አንደኛው ኦሮሞ ነን፣ ብሔር ነን፣ ህዝብ ነን፣ ማንነታችን መታፈን የለበትም፣ በማንነታችን ኮርተን በማንነታችን አለምለም መሄድ መቻል አለብን፣ መጨፍለቅ የለብንም፣ አሲሚሌት ወደ የሌላ ማንነት በእኛ ላይ መጫን የለበትም የሚል የማንነት ጥያቄ አለ። ሁለተኛው ያለንበት ምድር ያለንበት መሬት ሀገራችን ነው። በዚህ በሀገራችን ላይ ፈጣሪ የሰጠን አንጡራ ሀብት ንብረት ተጠቃሚ መሆን ያለብን እኛ እንጂ ፈጣሪ ሰጥቶን እኛ ጥረን ግረን ሌላ የምንቀልብበት መሆን የለበትም። በኃይለሥላሴ ጊዜ ኦፍ ኮርስ የገባሩ ስርዓት ከዛ በኋላም እስካሁኑ እስከ ላንድ ግራብ ድረስ ማለት ነው። ሶስተኛው ጥያቄ ባለንበት ፈጣሪ በፈጠረን አካባቢ ላይ በሀገራችን ላይ ራሳችንን በራሳችን ማስተዳደር መቻል አለብን። ኩዌስቸን ኦፍ ሰልፍ ሩል። እነዚህ ሶስት ጥያቄዎች ናቸው የኦሮሞ ህዝብ ጥያቄ። እነዚህ ሶስት ጥያቄዎች አድሬስ ሊደረጉ የሚችሉት በምን መልኩ ነው የሚለው ላይ የተለያየ እንትን ሊኖር ይችላል። እነዚህ ሶስት ጥያቄዎች ደግሞ ከኦሮሞ ወልቪው ፊሎሶፊ ጋር የተያያዙ ናቸው። የኦሮሞ ፊሎሶፊ ሶስት አንኳር ሶስት ዋና ምሰሶዎች አሉት። ገዳ፣ ፊና፣ ነጋ። ገዳ ዲሞክራሲ፣ የህዝቦችና የግለሰቦች ነፃነት፣ ነፃም ሆኖ የመኖር ያለመጨቆን፣ ባሪያ ያለመሆን፣ ያለመገደል፣ የፍትህ ነፃነት ጉዳይ ገዳ ዲሞክራሲ ማለት። ሁለተኛው ፊና ሰስቴይነብል ዴቨሎፕመንት፣ ሁሉን ያሳተፈ ሁሉን ያማከለ ሁሉን የሚጠቅም ዘለቂታዊ ያለ የሆነ ልማት ማለት ነው። ሶስተኛው ሰላም ነጋ
እነኚህ ሶስቱ የኦሮሞ የፊሎሶፊ ፋውንዴሽኖች ናቸው። በእነኚህ ሶስቱ ላይ ተመስርቶ ነው ሶስቱ የኦሮሞ ጥያቄዎች የማንነት ጥያቄ በማንነት የመኩራት በማንነት የመኖር የኢኮኖሚ ጥያቄ በራስ ኢኮኖሚ ላይ በራስ ንብረት ላይ ባለቤት የመሆን ጥያቄ ከልማት ጋር የሚቀራረበው ማለት ነው። ከዛ ደግሞ ራስን በራስ የማስተዳደር ጥያቄ ዛሬ አይደለም የዛሬ 50 ዓመት ግልጽ ቁጭ ብለው የወጡ ትንሽ ኮንፊውዥን ካለበት ደግሞ ኦነግ በ1973 እንዲሁም ደግሞ ሪቫይዝ አድርጎ ወጣው ማኒፌስቶ ላይ ግልጽ ሆነው የተቀመጡ ናቸው። ከዛ በኋላ የመጡ ፖለቲካ ኃይሎች በሙሉ ይሄንን ነው አዳፕት ያደረጉ የሄዱት። ምንም ለውጥ የለም ማለት ነው። አልቲሜትሊ መጨረሻ ላይ እነዚህ ሶስቱ የኦሮሞ ህዝብ አላማዎች ሰላም፣ ዲሞክራሲና ልማት እንዴት ነው ሊመጡ የሚችሉት የሚለው ላይ የተወሰነ ልዩነት በኦሮሞ ታጋዮች መካከል ከመጀመሪያውም አለ አሁንም አለ። አንዳንዱ አሁን ያለውን የኢትዮጵያን ስቴት ትራንስፎርም በማድረግ የኦሮሞን ህዝብ ጥቅም በዛው ማስከበር ይቻላል የሚል አመለካከት አለ። ዴይ 1 ዛሬ አይደለም። ሌላው ደግሞ አይ ይሄ ያለው የኢትዮጵያ ሲስተም አሁን ያለው የስቴት ሲስተም ትራንስፎርም አድርጎ ዲሞክራቲክ ሰላም ያለውና የተረጋጋ ልማት ሊያመጣ አይችልምና የራሳችን ሪፐብሊክ መመስረቱ ያዋጣል የሚሉ አመለካከቶች አሉ። የዛሬ 50 ዓመት እና ሀጂ ሱራ እና ኃይሌ ፊዳ ሲያራምዱት የነበሩ በሌላው ወገን ደግሞ ሌሎች ሲያራምዱት የነበሩ አመለካከት አለ። ይሄ አለ። የኦሮሞ ትግል አሜዚንግ የሚያደርገው ይሄንን ሁለት ሐሳቦች እንደ ተጻራሪ አይደለም ያያቸው። እንደ ተጻራሪ ኮንትራዲክተሪ አላያቸው። አንዱንም አመለካከት እንደ ኤክስትሪም አላየው። ሁለቱም አመለካከቶች በኦሮሞ ልጆች የመጡ ለኦሮሞ በጎ ከማሰብ የመጡ እንጂ ከክፋት ብሎ አላያቸው። ሁለቱንም ሐሳቦች ኦነግ በአንድ አጣምሮ በ1980ዎች ውስጥ ይዟቸው ሲሄድ የነበረበት በኋላ ላይ አሁን ግልጽ የሆኑ ነገሮች አሉ። ዛሬም ቢሆን ከመረራ ጉዲና እስከ ዳውድ ኢብሳ እስከ ሌንጮ ለታ እስከ በቀለ ገርባ እነዚህ ልዩነቶች ሊኖሩ ይችላሉ። ግን አንዱን እንደ ኤክስትሪም የሚያይበት የለም። ለምንድን ነው ዋይ እንደዚህ አይነት ሌሎች ከውጪ የሚያዩት ተጻራሪ አድርገው የሚያቀርቡት አመለካከት በአንድ የኦሮሞ የትግል ካምፕስ ለመራመድ ለምን ተቻለ ብለን ስናየው ከኦሮሞ ፊሎሶፊ ጋር ከኦሮሞ ካልቸር ጋር ይሄዳል። በኦሮሞ ውስጥ ልዩነቶችን አንተ አገር ልታጠፋ ነው አንተ ሴላውት ነህ በሚል አይነት አመለካከት ሳይሆን ሁሉም ሐሳቦች ከመድረክ አይባረሩም። ኢላፍ ኢላሜ ይለዋል ኦሮሞ። ሐሳብ ከመድረክ አይባረርም። ዱቢ ባህዶ ወመለ ገላንዶ ወን ይላል ኦሮሞ። ማለትም ማንኛውም ሐሳብ በማግለል ሳይሆን በጠረጴዛ ላይ አቅርበህ በሚደረጉ ሙግትና ክርክር in the marketplace of ideas ነው መፈታት ያለባቸው የሚል ጥልቅ የሆነ የፊሎሶፊካል ፋውንዴሽን አለው የኦሮሞ ማህበረሰብ። ከዚህ የተነሳ ነው እነዚህ ሁለቱ አመለካከቶች እስከ ዛሬም ሊሄዱ የቻሉት። ወደፊትም ቢሆኑ ለምሳሌ ብዙ የኦሮሞ ፖለቲካ አመራሮችም ሆኑ ምሁራኖች ሁሉ የሚመልሱት ዝንፍ የማያደርጉባቸው አመለካከቶች አሉ። እነዚህ ምንድናቸው? አልቲሜትሊ ከሁለቱ እንደ አማራጭ ከሚቀርቡት ነገሮች ውስጥ አልቲሜትሊ ሊወስን የሚገባውና የሚችለው የኦሮሞ ህዝብ ብቻ ነው የምንልበት ዓላማ ምንድነው? እኛ ምሁራንም ሆነን ታጋዮች የፖለቲካ አመራሮች የኦሮሞ ህዝብ እነዛ ምርጫ እንዲያገኝ መብቱ እንዲከበርለትና መብቱን የሚያስከብርበት አቅም እንዲገነባ የመስራት ስራ ላይ ነው የምንሳተፈው። ከዚህ ረገድ ነው የሚካሄደው። እውነታው በኦሮሞ ውስጥ ይሄ ሆኖ ሳለ ለምንድን ነው አንዳንድ ኃይሎች የኦሮሞን ህዝብ ጥያቄ ለማብጠልጠል ተገንጣይ ኦሮሞ ተገንጣይ የሚል ቃሉም የለም። በኦሮሞ ፖለቲካል ፕሮግራም ውስጥ መገንጠል አለብን የሚል አመለካከትም የለም። ለምን ነው ወደዛ የሚገፋው? ከሁለት የሚመነጭ ይመስለኛል። አንዳንዶች የኦሮሞን ህዝብ ጥያቄ የኦሮሞን ህዝብ ፖለቲካዊ ማህበራዊ አመለካከት ቀረብ ብለው ከመረዳት ይልቅ ዝም ብሎ በሩቁ በማስማት የተሳሳተውን አመለካከት እንደሚያራምዱ እገምታለሁ። በሌላ ወገን ግን የቀድሞ ደርግም ስርዓት ሆነ የኃይለሥላሴም ስርዓት ሆነ አሁንም የወያኔው ስርዓት እንዲሁም ሌሎች በዛ አካባቢ ያሉ ኤሊቶች እያወቁ የኦሮሞን ህዝብ ጥያቄ እያወቁ የኦሮሞን ህዝብ ጂኑዊን ሌጂቲሜት ጥያቄ እያወቁ
ለፕሮፓጋንዳ ለማብጠልጠል የሚሄዱበት ጉዳይ ነው። የነሱ ጉዳይ የኦሮሞ ህዝብ መገንጠል ዲሞክራሲ ሌላ አይደለም። የነሱ ጉዳይ የኦሮሞ ህዝብ ትልቅ ከመሆኑና የኢኮኖሚ አውታሩ ከኦሮሞና ከኦሮሚያ የሚወጣ ስለሆነ የኦሮሞ ህዝብ ኢምፓወር መሆን ፖለቲካል ፓወር ላይ መምጣት ሼር እና ኢኳል ሼር ማግኘት ኢትዮጵያን ለዘላለም አካባቢውን ለዘላለም የሚለውጥ የተወሰኑ ኤሊቶችን ጥቅም የሚንድ ሆኖ ስለሚያዩት የኦሮሞን ህዝብ ከፖለቲካና ከኢኮኖሚ አውታሩ ለማራቅ የኦሮሞን ህዝብ ጥያቄ ማብጠልጠልና የኦሮሞን ታጋዮችና ሙራን አውሬ አድርጎ መሳል እንደ ፖለቲካል ስትራቴጂ ተጠቅመውበት የገፉበት ነው። የኦሮሞ ህዝብ ጥያቄ መገንጠል ሀገር የማፈራረስ የኦሮሞ ህዝብ በማፍረስ አያምንም። የኦሮሞ ህዝብ በመገንባት ነው የሚያምነው። የኦሮሞ ህዝብ ፊሎሶፊ 3 ናቸው ብያለሁ። ነጋ፣ ሰላም፣ ፊና sustainable development. It's not just development. It's not just growth. Sustainable development. ገዳ ዲሞክራሲ ይሄ መሆኑን ያወቁ ለሮዳ የሚገቡት እነዚህ አሁን 3ቱ የኦሮሞ ህዝብ እነሱ የሚጠሉት የኦሮሞን ህዝብ መገንጠል እነዚህ 3ቱ የኦሮሞ ፊሎሶፊዎች ጋይዲንግ ፕሪንሲፕል እየሆኑ ከመጡ እዛ አካባቢ የቡድን የበላይነት ጭቆና እየጠፋ ስለሚሄድ የተወሰኑ ቡድኖች ጥቅም እየፈረሰ ስለሚሄድ ነውና ይሄን ተጠቅመውበት ነው። የኦሮሞ ህዝብ ግን በጥያቄውን ክሊር አድርጎ ከማስቀመጥ አልፎ በተጨባጭ ያሳየዋል። ለረጅም ጊዜ ለምሳሌ የኦሮሞ ህዝብ እኮ ሀገር ለማፍረስ ነው ብሔር ብሔረሰቦችን በኦሮሚያ ውስጥ ማኑ በአካባቢ ያሉትን ለማጥፋት ነው የሚል መጠን ሰፊ እንዳው ለመታመን የደረሰ ፕሮፓጋንዳ ሲሰራ ነበር። ደጋግሜ እንዳልኩት የኦሮሞ ፕሮቴስት ሚራክል ምንድነው? የኦሮሞ ህዝብ ያንን አፍራሽና ጸረ ኦሮሞፎቢያ ያፈረሰ እንቅስቃሴ ያደረገው ወረዳዎችን ከተማዎችን ነፃ ሲያወጣ አንድ ብሔር ሳይነካ አንድ ሃይማኖታዊ ተቋም ሳይነካ ሌላ ይቅርና አለቆቻቸው ኃላፊዎቻቸው እነሱን ወክላለን የሚሉት የህዋት አመራሮች ከላይ ህዝብ ያዘዙ ሲያስጨርሱ ወታደሩ ሰው ሲገል ራሱ አንድ የትግራይ ዜጋ ሳይነካ አንድ አመት ትግል ያራመደ ህዝብ ነው። ጋራንቲ በተጨባጭ የሰጠ ህዝብ መሆኑ ይሄ ያለ በመጨረሻ ላይ በነገራችን ላይ ሌላው ደግሞ የሚጠቀሙበት ስትራቴጂ ኦሮሞን ሁሌም መከፋፈል ይወዳሉ። ደጉድ እንደ ባድ ደጉድ ኦሮሞ እንደ ባድ ኦሮሞ ገባ ሀገር ወዳድ ኦሮሞና ተገንጣይ ኦሮሞ ያው ለወሬ ሲመች ማለት ነው። ለጭቆና ሲመች ግን ኦሮሞ ነው። is the same it doesn't matter was you love Ethiopia or was you love Oromia ለጭቆና ሲሆን ምክንያቱም ኢትዮጵያን መውደድና all inclusive socialismን ፕሮሞት ማድረግ ኃይለ ፊዳን ከመገደል አላተረፈው። ለኦሮሞ ህዝብ ነፃነት ቆርጠው በመታገል ላይ እነ ሙሄ አብዶን ከመገደል አላተረፋቸውም። the same people ጥሩ ኦሮሞ መጥፎ ኦሮሞ ሲሉ የነበሩ ሰዎች ናቸው። ኃይለ ፊዳንም ሙሄ አብዶንም ናሮችን የጨረሱት ዛሬም ቢሆን በአንድ ወገን ከሌን እንደ ኤክስትሪም ሲል የነበረው ከመራራ የበለጠ ኢትዮጵያ ይመጣል እንዴ? ከመራራ የበለጠ ለዘመናዊ ኢትዮጵያ የተማከለ ሴንትራላይዝድ የሆነ በጣም ሞዴሬት የሆነ የሚያቀርብ ሰው አለ? ታዲያ መራራን ከስርና ከእንግልት ከአሸባሪነት አሸባሪ መራራም በቀለም የኦነግ ወታደሮችን በሙሉ ማይንዲው መራራ ጉዲና ምን አቋም እንዳለው ይታወቃል። በቀለ ገርባ ምን አቋም እንዳለው ይታወቃል። የኦነግ ወታደሮች ምን አቋም እንዳላቸውና ምን እንደሚያደርጉ ሁሉም በአሸባሪነት ተከሰው በአንድ ሴሉስ ቶርቸር እየተደረጉ ነው ማከላዊ ውስጥ። ስለዚህ በአንድ ወገን ሲመቻቸው ሊከፋፍሉ ይሞክራሉ። ጥሩ ኦሮሞ መጥፎ ኦሮሞ ግን ስትቃወማቸው at the end you are just an ኦሮሞ አብረህ ትጨፈለቃለህ ማለት ነውና ይሄ ነው አይ ቲንክ መገንዘብ የሚያስፈልገው ይታና። በጣም ጥሩ እንግዲህ ዋና ሐሳቦቹን አንስታቸዋል። ጥቂት ቀሩ የምላቸው ነገሮች ላይ ሐሳቤን ልስጥና ቀጥቷል የምትሉ ነገር ከሌለ በዚሁ እናጠቃልላለን። በዚህ የኦሮሞን ጥያቄ ግልጽ ሆኖ ያለ አሁን በዘረዘራችሁት መልኩ ከዚህ በፊትም በስፋቱ እንደተሰማ ከመፈክሮቹ ሲሰማ እንደነበረ በተለያዩ ሚዲያዎች ሲነገር እንደነበረና ህዝቡ በጣም ግልጽ የሆነ ጥያቄ ያቀረበ ባለበት ሁኔታ በተለይ ከአንድ ወገን ቅድም ሆምለስ ፖለቲሽንስ ያልኳቸው በፊት የኦሮሞ ፕሮቴስት ሲጀመር ስፋቱን በማየት ትንሽ
እንደግፋለን የሚል ድምጽ ማሰማት የጀመሩበት ሁኔታ ነው የነበረው። ከዛ በኋላ አይታችሁ እንደሆነ ቀስ እያሉ የሚዲያ ከቨሬጅም አንዳንድ ጊዜ እየተሰጠው እንደግፋለን እየተባለም አንዳንድ ነገር እየተነገረ ከዛ በኋላ የኢትዮጵያዊነትን እነሱ በሚሉት አሁን ይሄንን ጽንሰ ሐሳብ ውስጥ ልገባ አይደለም እነሱ በሚሉት ስታንዳርድ ይሄንን ሐሳብ የማይቀበል ከሆነ የሚል ነገር ደግሞ ይዘው መጡ። ይሄንን ካልተቀበለ አንደግፍም የሚል ቅድመ ሁኔታ ደግሞ ይዘው መጡ። መጨረሻ ላይ የአማራ ብሔርተኝነትም ወደፊት ሲመጣ የኦሮሞ እንቅስቃሴም በጣም ግልጽ ሆኖ ሲወጣ ሆምለስ መሆናቸው ግልጽ እየሆነ ሲመጣ ማንንም የሚወክሉት ቦታ አለመኖሩን በዛ አገር ውስጥ ማንንም እንደማይወክሉ በትክክል ግልጽ መሆኑ እየተረዱ ሲመጣ የኦሮሞ ጥያቄ የመገንጠል ጥያቄ ነው የሚል አቅጥጠው ወደፊት ሁሉንም ነገር ጨፍልቀው ወደዚህ ኮንክሉድ ወደ ማድረግ ነው። አሁን በቅርብ ሳምንታት ውስጥ እየሰማን ያላቸው ድምጾች በጣም አሳፋሪና ምንም ዕውቀት የሌላቸው ምንም አይነት ማስረጃ የሌላቸው ፕሮፓጋንዳ መሰል አይነት ነገሮች በኦሮሞ ህዝብ ጥያቄ ላይ እየተካሄዱ እንዳለ አይተናል። አንደኛው ስትራቴጂ ምንድነው? የአዲስ አበባ ጉዳይ አዲስ አበባ የኦሮሞ ናት ወይ ደግሞ አይደለችም የሚል ጭምብል በማልበስ አዲስ አበባ ኦሮሞ የኔ ናት በማለት ቢያንስ ለ100 ዓመት እዛ የኖረውን ህዝብ ጉዳት ለማድረስ ይሄንን ጠቅልሎ ለመውሰድ ያለው ነገር እየታወቀ አዲስ አበባ ውስጥ ያለው ኮምፕሌክስ ችግር እየታወቀ ኦሮሞ በአዲስ አበባ ላይ ያለው ጥያቄ ግልጽ ሆኖ እየታወቀ ይሄንን ነገር እያካሄዱ ነው ያሉት እና ይሄን ነገር በተደጋጋሚ ተናግረናል። በተደጋጋሚ ህዝቡም ያቀረበበት ጥያቄ ሁኔታ ነው ያለው እና ምንም የተደበሰበሰ ነገር እዚህ ውስጥ የለም። ነገር ግን እነኚህ አስተሳሰቦች አሁን በጣም በፊት ወደ አስተሳሰቦቹ አካባቢ የነበሩ ሐሳቦች ተመልሰው እየመጡ ነው። አልሞት የሚል አይነት አንድ አስተሳሰብ አለ። ይሄ ደግሞ ምንድነው? ኦሮሞን ብትሆን ማንነትንም ብታመጣ እኛ የምንለውን ስታንዳርድ ካልተቀበልክ ከኢትዮጵያ እንዳልሆንክ ፕሮፓጋንዳ እንሰራለን የሚል አይነት አካሄድ ማለት ነው። ወይ ደግሞ ይሄንን ነገር ስታደርግ በነገራችን ላይ በንጉሠ ነገሥቱ ዘመን ማንነታቸውን ድሮፕ አድርገው ኦሮሞነታቸውን ትተው የብሔራቸውን ማንነት ትተው የራሳቸውን ፊሎሶፊ ትተው የንጉሠ ነገሥቱን አስተሳሰብ ይዘው የሰሩ ሚኒስትሮች ከኦሮሞ ውስጥ ተቀባይነት አላገኙም። ይሄ በታሪክ የታየና የተረጋገጠ ነገር ነው። አሁን እነኚህ መሃል ላይ ቁጭ ብለው ሆምለስ የሆኑ ምንም የሚወላቸው የፖለቲካ አስተሳሰቦች የሚያራምዱት ሐሳብ ሰው ማንነቱን ይዞ አይደለም ማንነቱንም ትቶ ቢሄድ ከነሱ ጋር ቢሄድ በእኛ መሪነት ካልሆነ ስለሚሉ ምንም ተቀባይነት የለውም። ሌላው አንዳንድ ጊዜ ከፍ ብሎ የሚሰማው ድምጽ ተወልጃለሁ ስለዚህ እኔም ኦሮሞ ነኝ የሚል ኦሮሞ ጥያቄ ሲያነሳ ለጥቃት ሲባል እኔም ኦሮሞ ነኝ ብሎ ብቅ የማለት ጉዳይ ማለት ነው። እዚህ ላይ በጣም ግልጽ አድርጌ መናገር የሚፈልገው ነገር አለ። ኦሮሞነት እነሱ እንደሚሉት አንዳንድ ሰዎች ኦሮሞነትን ዲፋይን ሊያደርጉልን ይሞክራሉ አንዳንድ ጊዜ። ይሄ በጣም ዲፋይን የተደረገና ግልጽ የሆነ የተገነባ ሐሳብ እንደሆነና የኦሮሞም ህዝብ የሚስማማበት ጉዳይ ስለሆነ ማንም የውጭ አካል ሪዲፋይን ሊያደርገው የሚችለው ነገር አይደለም። ኦሮሞነት እነሱ እንደሚያስቡት በደም ላይ ብቻ የተመሰረተ ጉዳይ ሳይሆን የንቃተ ህሊና ጉዳይ ነው፣ ኮንሺየስነስ ነው። ስለዚህ በጣም ግልጽ የሆነ ባውንደሪ አለው፣ በጣም ግልጽ የሆነ መስመር አለው። ስለዚህ በደም ኦሮሞ ያልሆኑ ሰዎች መተው ኦሮሞ ሊሆኑ ይችላሉ፣ የሆኑ ደግሞ ሰዎች ኦሮሞ ላይሆኑ ይችላሉ። ኮንሺየስነስ ነው ማለት ነው። ይሄ በታሪክ ውስጥም የታየ ነገር ነው፣ ዛሬም እየታየ ያለ ጉዳይ ነው። ስለዚህ ኦሮሞ ጥያቄ ሲጠይቅ አንተ ሆምለስ ስለሆንክና ያንተ ፖለቲካ ስለከሰረ ለማጥቃት ብለ እኔም እኮ ኦሮሞ ነኝ አክስቴ ኦሮሞ ናት በዛ በኩል ተወልጃለሁ የሚል በጣም ኋላ ቀር የሆነ አስተሳሰብ እየመጣ ያለበት ሁኔታ ነው ያለ። ስለዚህ የኦሮሞ ማንነት ኮንሺየስነስ ነው፣ የንቃተ ህሊና ጉዳይ ነው እንጂ በደም ብቻ ላይ የተመሰረተ አይደለም። ስለዚህ ነው ሰዎች ኦሮሞ ያልሆኑ ሰዎች ኦሮሞ ሆነው ከኦሮሞ ጋር የሚኖሩት ማለት ነው።
ስለዚህ ሌላው ደግሞ ከሌላ ቦታ ከሌሎች ክልሎች ኦሮሚያ ውስጥ የሚኖሩ ዛሬ ከ2 ሚሊዮን በላይ የሚገመቱ ሰዎች አደጋ እንደሚደርስባቸው የኦሮሞ ጥያቄ ቢመለስ አደጋ እንደሚደርስባቸው አድርጎ በተደጋጋሚ ለማሳየት እየተሞከረ ያለበት ሁኔታ ነው ያለው። ይሄ እንግዲህ ቅድም ጃዋር ያነሳው ጉዳይ ነው። እኔ መድገም የለብኝም። አሁን ከ1 ዓመት በላይ ነው እንግዲህ የኦሮሞ እንቅስቃሴ ከተጀመረ ኦሮሞ አይደለህም በሚባል ማንኛውም ሰው እዛ ውስጥ ያለ ኦሮሚያ ውስጥ ያለ ሰው ጉዳት ደረሰብኝ የሚል ተቋም ግለሰብ እስከዛሬ ድረስ አልተሰማም። ይሄ የሚታወቅ ጉዳይ ነው። ስለዚህ በሰሜን በኩል ያለው የማንነት ጥያቄና በኦሮሚያ ውስጥ ያለው የማንነት ጥያቄ ሌጂቲሜት የሆኑ መሬት ላይ ያሉና ወደፊት መራመድ ያለባቸው ሌጂቲሜት የሆኑ የህዝብ ጥያቄዎች ሆነው ሳሉ ውክልና የሌላቸው ወይ ደግሞ አስተሳሰባቸው ማንንም የማይወክል በኢትዮጵያ በነባራዊ ሁኔታ ማንንም የማይወክል አስተሳሰቦች ችግር እያመጡ እንዳለ ነው እኔ የማስበው ማለት ነው። እናንተ ካነሳችሁ ሐሳብ በተጨማሪ በመሃል ያሉ ሆምለስ የሆኑ ፖለቲሽንስ ማንንም የማይወክል የፖለቲካ አስተሳሰብ ኢትዮጵያ በሚል ስም ብቻ እያካሄዱ ያሉት አካሄድ ትንሽ ውዥንብር ለመፍጠር ሙከራ እየተደረገ ስለሆነ የህዝብን ጥያቄ ልክ ህዋት እንደሚያደርገው ክሪሚናላይዝ ለማድረግ ሙከራ እየተደረገ ያለበት ሁኔታ ነው ያለውና የህዝብ ጥያቄ እንደዚህ ሊኮን አይችልም የሚል ሐሳብ አለኝ። በጣም 1 ወይ 2 ደቂቃ ወስዳችሁ የማትጨምሩት ነገር ካለ በዚህ ልጨርሰው ነው። ጸጌ እጅግ ያና አሳየው ነው 2 ደቂቃ። yes አንተ ባነሳው ላይ ለመጨመር ብዬ ነው ጀዋር ያው የሴዲሜንትድ የሆነ የቆየ የተደራጀ በጣም የተጠራቀመ ኦሮሞፎቢያ አለ። ግን አንዱ አይ ቲንክ እንደ እክል ሆኖ ያጋጠመን ነገር ኦነስት ኮንቨርሴሽን የሆነ በትረስት ላይ የተመሰረተ በመተማመን ላይ የተመሰረተ ግልጽ የሆነ ውይይት አለማድረጋችን ነው ከሌሎች ወገኖች ጋር እኛ ስላልፈቀድን ሳይሆን ስለማያምኑን ኦነስት የሆነ አይደለም ኮንቨርሴሽን። ይሄ ደግሞ የሚመነጨው ከራዕይ አጥነት ነው። ራዕይ የላቸውም። ኢትዮጵያን ምን እንደሚያደርጓት አያውቁም። የኢትዮጵያን ብሔር ብሔረሰቦች ምን እንደሚያደርጉ አያውቁም። የኢትዮጵያ ብሔር ብሔረሰቦችን ወይ መካድ እንደሌሉ አድርጎ መቁጠር ይፈልጋሉ። አሉ ሲሉ ደግሞ እነሱ በሚፈልጉት መንገድ ብቻ እንዲኖሩ አድርገው ይፈልጋሉ። እና ይሄ ስለሆነ ምን አይነት ሞዴል ዩኒቲ ኢን ዳይቨርሲቲ ነው የሚከተሉት ሞዴል፣ ዳይቨርሲቲ ኢን ዩኒቲ ነው የሚፈልጉት ሞዴል፣ ለሀገር ግንባታ የሚጠቀሙት ሞዴል ምንድነው? ምንም ክላሪቲ የላቸውም። ኮምፕሊትሊ ኮንፊውዝድ ናቸው። ስለ ሀገሪቱ ምንም አይነት ራዕይ ስለሌላቸው ኔቨር ማይንድ ይሄ ራዕይ ኢትዮጵያ ራዕይ 2020 ብዙ ነገር ነው። ስለ ራዕይ ነው የሚያወሩት ሁሉ ጊዜ። ምንም ራዕይ የላቸው። ምን እንደሚያደርጉት አያውቁም። አሁን ጭራሽ የኦሮሞን ጥያቄ ሬዲዩስ አድርገው የኦሮሞ ጥያቄ ብቻ እኮ ነው የራስን የብሔር ጉዳይ የሚያነሳው የመገንጠል ጥያቄ የሚያነሳው ኦሮሞ ብቻ እኮ ነው። ሌሎች ብሔር ብሔረሰቦች ይሄንን አይፈልጉም። ኦሮሞን አይሶሌት ማድረግ ይቻላል። እንዲህ ያለ ማለት አንድን ችግር ልክ ኢህአዴግ እንደሚያደርገው ሌላ ችግር በመፍጠር ለመፍታት የመሞከር ነገር ነውና ግልጽ የሆነ አቅጣጫ ለአገሪቱ ስለሌላቸው አገሪቱ ማንነት ምን እንደሆነ ብሔራዊ አገራዊ ማንነቱ ምን እንደሆነ ለመግባባት ለሚያስችል የሚነጋገሩበት ተርም ስለሌላቸው ያው ሪሳይክል እያደረጉ የድሮውን ስለሚያመጡ በዚህ ምክንያት ምንም አይነት ንግግር ሊጀመር አልቻለም። አንድ ሁለተኛ ይሄ ዲሊብሬት አንደኛው ከሚስ ሬኮግኒሽን የሚመነጭ ዲሊብሬት የሆነ ሚስ ሪዲንግ የኦሮሞን ህዝብ ስሜት፣ ፍላጎት፣ ጥቅም፣ መብት እና ጥያቄ ያለ መስማት ወይም አሳስቶ የመስማት ወይም ደግሞ ማበላሸት ዲስቶርት ማድረግ ይሄ አለ። ይሄ በተለያየ ደረጃ ነው የሚነሳው። ለምሳሌ ሁላችንንም በኩል ደረጃ የሚገልጽ ሀገራዊ ማንነት የለም ማለት ጸጋዬ ፋክት ጸጋዬ ኢትዮጵያዊነት የለም ማለት እስከዛሬ ድረስ እኔ እንዴት የለህም ትለኛለህ ይላል። ማን አለ? ይሄ ዲሊብሬት ሆኖ ለመስማት ያለ መፈለግ። ሶስተኛ ይሄ ፓትሮናይዚንግ ምንድነው የሚባለው? እኔ አውቅልሃለሁ አይነት ስሜት ማለት ነው። ኦሮሞ እኮ ኢትዮጵያን ክሌም ቢያደርግ ኢትዮጵያዊነቱን ይዞ ኢትዮጵያን ቢያስተዳድር ቢመራ በቃ ጥሩ ነበር። ይሄ ደግሞ በተለያየ መንገድ ተገልጿል። ኦሮሞ ፕሮቴስት ለምን ትላላችሁ? ለምን ኢትዮጵያ ፕሮቴስት አትሉም ይላል። ኦሮሞ ለምን ድራይቪንግ ሲት ውስጥ አይቀመጥም? እኛ ከኋላችሁ ሆነን እንደግፋችኋለን።
ኦሮሞ የሚፈልገው ይሄ ነው እንዴ? ኦሮሞ ስልጣኑን መቆጣጠር አለበት፣ ግን ኢትዮጵያዊነቱን እና ምንድነው ይሄ ፓትሮናይዚንግ የሆነ ኮንዲሽን ያስቀምጥልሃል። የኢትዮጵያን መኖር የኢትዮጵያን ግዛታዊ አንድነት የማስጠበቅ ይሄንን ካልተቀበልክ ምንም መነጋገር አንችልም ይላል። እኔ ተቀበልኩ አልተቀበልኩ ኢትዮጵያ የሚባል መሬት አለ፣ ኢትዮጵያ የሚባል መንግስት አለ። እሱ ውስጥ ነው ችግር ያለው። እስር ቤት ስትራክቸር ሁሉ ነገር አለ። ለነገሩ አንቀበልም ይሄ ስላለ አይደል እንደ የምንሞግተው በየቀኑ ፕሮቴስት የምናደርገው። ኦኬ ከዛ ነገር ትቼ መውጣት እፈልጋለሁ የሚል ህዝብ ካለ ህዝብ ይወስናል እንጂ የፖለቲካ ፓርቲ ማንም የፖለቲካ ኤሊት ሊወስን አይችልም። እዚህ የሚነሳው አንዱ ችግር ምንድነው? የህዝብን ጥያቄ የመፍራት ጥያቄ አለ፣ የመፍራት ሁኔታ አለ። ህዝብ የሚለውን ለመስማት ፈጽሞ ዝግጁነት የላቸውም። ህዝብ የሚፈልገውን እኛ እናውቃለን፣ አንተ ግን አታውቅም ይለዋል። አንተ ኦሮሞ ስለሆንክ አታውቅም፣ እኛ ግን እናውቃለን። ጃገማ ኬሎ ነው ኢትዮጵያዊ ኦሮሞ እንጂ ጸጋዬ ወይም ጀዋር አይደለም። እና ይሄ ፓትሮናይዚንግ የሆነ terms of negotiation and terms of conversation, terms of collaboration የመተጋገዝ የመነጋገር የመግባቢያውን ተርም ሁሉ ሴት የሚያደርጉት እነሱ ናቸው። ጥያቄው እናንተ እነማን ናችሁ? እውነት እኔ ኢትዮጵያዊ እንደሆንኩኝ የምታምኑ ከሆነ ቦታችሁን ያዙ። terms of negotiation ሁላችንም አዋተን ነው የምንፈጥረው። እና ማን ደሞ በሌለው ስልጣን እኮ ነው ስልጣን እንደዚህ እንሰጣለን እንከተላለን ይላል። የት አለው እሱ ራሱ? እና እነዚህ አይነት ችግሮች የህዝብን ስሜት ላለመስማት ስለሚፈልጉ ሬፈረንደም የሚል ጥያቄ ስትጠይቅ ለምሳሌ ላስት ዊክ ያጋጠመኝ የኦሮሞ ህዝብ እኮ የዛሬ 400 ዓመት ሬፈረንደም አድርጓል ተስፋፍቶ መጥቶ አቢሲኒያን ኢምፓየር ውስጥ ሲገባ እና አዲስ ሬፈረንደም አያስፈልግም ይላል። ኦኬ እንደዛ ከሆነ አሁን ያለው ችግር ለምን ይነሳል ታዲያ? አሁን ጥያቄ ለምን ይጠየቃል ታዲያ? 400 ዓመት ሙሉ ለምን ማንነቱ፣ ቋንቋው፣ ባህሉ፣ ታሪኩ በሙሉ ተጠፋ? ለምን ይሄ ጥያቄ አሁን ድረስ አለ? ለምን የመሬት ባለቤትነት ጥያቄ አሁን ይነሳል? ኢህአዲግ ላይ ስንጮህ ትክክል ናችሁ እንባላለን። ይሄን ጥያቄ ግን ሌጂቲሜት ነው ላስቲንግ የሆነ ሶሉሽን ያስፈልገዋል ስንል ይሄ ጥያቄ ድሮ ተመልሷል። ይሄ በጣም የማይጠቅም ህዝብንም ለመስማት ያለመፈለግን የሚያሳይ ነው። አዲስ አበባን በተመለከተ የአዲስ አበባ ህዝብ ራሱ ይወስናል እንጂ ይባላል። ኦሮሚያ ይሄ አሁን አንዱ ዲስቶርሽን ነው። ኦሮሚያ አዲስ አበባ ኦሮሚያ ነው ካልክ መሬቱ ህዝቡ እንዴት እንደሚተዳደር ዲሞክራሲ ነው የሚወስነው። ዲሞክራሲንም ይፈራሉ። ነገር ግን አልፈው ይሄዱና የአዲስ አበባን ህዝብ ሸክፋችሁ በመኪና ጭነን እናስወጣችኋለን። ወዴት? የአዲስ አበባ ህዝብ አገሩ ነው፣ ግዛቱ የኦሮሚያ ነው ማለት ህዝቡ ይወጣል ማለት ነው። የኦሮሞ ፖለቲከኛ ነው የአዲስ አበባን ህዝብ ከኦሮሚያም ሆነ ከአዲስ አበባ አስወጣለሁ ያለው። እንደዚህ ያሉ ዲስቶርሽኖች አሉ። እነዚህ ሁኔታዎች ባሉበት ሁኔታ ዞር ብለው ደግሞ ተመልሰው አየሩ ተበክሏል የውይይት አየሩ ብለው ያማርራሉ። የተበከለ አይመስለኝም። ከተበከለ በካዮቹ ራሳቸው ናቸው እና they have to take responsibility for this። እነዚህን ለመጨመር ብዬ ነው። አመሰግናለሁ። በጣም ጥሩ ዶክተር ጸጋይ ጥሩ ነጥቦችን ነው ያነሳው። እኔ እንኳን ጥቂት ጊዜ ነበር የሰጠሁት። አሁን እስኪ የአዲስ አበባ ጉዳይ ካነሳን አይቀር ትንሽ እስኪ ላይ እንድንሰጥ ነው የምፈልገው። ምክንያቱም ለዚህ ጊዜ ስላልሰጠን ማለት ነው። ባጭሩ የአዲስ አበባ ጉዳይና ኦሮሞን የሚመለከቱ ጥቂት ሐሳቦችን እያነሳን እንሄዳለን። እስኪ የኦሮሞና ጥያቄና አዲስ አበባን በተመለከተ መነሳት አለባቸው በዚህ ሰዓት ብለን የምናስባቸው አጀንዳዎች ምንድናቸው? በተጨማሪ ጃዋ አይ ቲንክ ወደዛ ከመግባት በፊት አንተን ኦሮሞንን አይደለንም ምናምን ስለ ኦሮሞ ስናወራ በፖለቲካል ዲስኮርስስ we are talking about the political ኦሮሞ the political community called ኦሮሞ አለ። በቃ ቅድም ስናወራ አማራ ስንል አማራ የሚባል ፖለቲካል ኮሚኒቲ አልነበረም ሲባል የነበረው እንዳለ ወጣ ነው እና አንድ ሰው ነው ኦሮሞ ነኝ አይደለም ጉንጭ አልፋ ክርክር ነው። ትልቅ እንትን አይመስለኝም። ግን አንዱ መቆም ያለበት ስትራቴጂ አለ። ልክ ብቻ አንድ ሰው ስሙ ደበላ ስለሆነ ብቻ በጣም ጸረ ኦሮሞ የሆነ አመለካከት እንዲያራምድ ይመጣና ሉክ ኦሮሞ እኮ ነው ይሄ ስለ የኦሮሞን ፖለቲካል አቋም እየተጻረረ ያለው እየተቃወመ ያለው ደበላ የሚባል ኦሮሞ እኮ ነው። ስለዚህ ያ ጥሩ ኦሮሞ ይሆናል፣ ጫላ የሚባለው ሌላ ኦሮሞ ደግሞ መጥፎ ይባላል። እና ይሄ የመዘዙ በማንኛውም ማህበረሰብ ውስጥ እንዳለ ማህበረሰቡ ሙሉ በሙሉ የሚቃወም ኃይል አለ። እዚህ ሀገር ለምሳሌ 95% የሚሆነው የዲሞክራት የጥቁር ህዝብ ዲሞክራትን ነው የሚደግፈው።
5% ሌላ የሚደግፍ ሊኖር ይችላል እና አይ ቲንክ ወደዛ ውስጥ ብዙ መግባቱ አስፈላጊ አይደለም እንደዛ አይነት ስትራቴጂ የሚጠቀሙ ሰዎችም ላለፉት 40-50 ዓመታት ስላልተጠቀመ አይ ቲንክ ባጀ ይመስለኛል ሌላው ስለ አዲስ አበባ ፊንፊኔ ያነሳው ጥያቄ በጣም የሚገርም ነገር ነው አሁን በተለይ አንዳንድ ሚዲያዎች ላይ የሚቀርቡ ሰዎች በአንድ ወገን ባለፈው ወያኔ ሲከሱ 200,000 የሚሆኑ ወይ ደግሞ 100,000 የሚሆኑ ገበሬዎችን ከአዲስ አበባ አካባቢ አፈናቀለ ስለዚህ ወያኔ መጥፎ ነው ተብሎ ይከሰሳል በሌላ ወገን እንግዲህ ኦሮሞ ከፊንፊኔ መፈናቀል ዛሬ ያልጀመረም 100 ምናምን ዓመት ነው ሀገሪቷ ራሱ ከተማዋ ራሱ የተመሰረተችው ኦሮሞን በማፈናቀልና በመቅበር ነው ፊንፊኔ ማለት የኦሮሞ መቃብር ማለት ነው ፒሪየድ ሌላ ምንም ነገር የለም በአንድ ወገን የወያኔን እርምጃ እየኮነኑ እያጣጣሉ በሌላ ወገን የዛችን ከተማ ታሪክ አመሰራረት አስተዳደግ በኦሮሞ ህዝብ ላይ እዛ አካባቢ ባለው ህዝብ ላይ የተሰራውን ግፍ ስናነሳ ደግሞ ጠባብ ናችሁ ፊንፊኔ ኦሮሞ አይደለችም ይላሉ ከዛ አልፎ ለምሳሌ አንድ አይ ቲንክ አሁን በቅርቡ ሲናፈስ የነበረው የአዲስ አበባ ህዝብ ዘንድሮ ያልተንቀሳቀሰው የኦሮሞን ባንዲራ ስላየ ነው አንደኛ ውሸት ነው የፊንፊኔ ህዝብ በኦሮሞ ፕሮቴስት ላይ የኦሮሞ ፕሮቴስት ዋና ከተማዎችን ያማከለ እንቅስቃሴ አላደረገም ፊንፊኔ ብቻ አይደለም አዳማም ሻሸመኔም ድሬዳዋም ለረጅም ጊዜ ኤግዘምፕት ነበሩ ለስትራቴጂ ሲባል አስፈላጊ በሆነበት ወቅት ግን እንዲሳተፉ ተደርጓል በግራንድ ኦሮሞ ፕሮቴስት ላይ እነዚህ ሁሉም ከተማ ተሳትፈዋል ሁሉም የሚገርመው ግን አዲስ አበባ ነን እኛ ሜትሮፖሊታን ነን እኛ ትራንስ ኤትኒክ ነን ማንነታችን አዲስ አበባ ነው ኢትዮጵያ ነው የሚሉት ኃይሎች በጠሩ ሰልፍ ላይ ወፍ እንኳን ጭር አላለም ዋይ የአዲስ አበባ ህዝብ በብሔረተኝነቱ ካላመነ የኦሮሞን ከፈራ ኦሮሞ ባልጠራው ሰልፍ ላይ ለምን አልተሳተፈም ዋይ ምክንያቱም ብዙ ነገሮች መግባት እንችላለን ቲም በፍቃዱ ከመታሰሩ በፊት የዞን ናይኑ በፍቃዱ በደንብ ጽፎታል አልተሰራበትም ይሄ ኢትዮጵያንስት የምንለው ሃይፐርቦል የሆነ አይዲዮሎጂ ከሃይፐርቦል አልፎ የህዝቡን ፍላጎትና የህዝቡን ችግር አንጥሮ ማወቅ አልቻለም ዛሬ የፊንፊኔ ህዝብ ችግር የሃውዚንግ ችግር ነው የቤት እጥረት ችግር ነው የቤት መፍረስ ችግር ነው የፊንፊኔ ህዝብ አልተሳተፈም አልተቃወመም እንዴ የፊንፊኔ ህዝብ እኮ ቤቱ ሲፈርስበት ተቆጥቶ አስተዳዳሪዎችና ፖሊሶችን የገደለው እኮ በዚሁ ባለፈው አመት ውስጥ ነው ጎበዝ እነዛን ኢሹዎች ሻምፒዮን አድርጎ ድምጽ ከመስጠት ይልቅ ባንዲራ ይዞ ስላልሮጠ ብቻ የሌላውን ጥሪ ይዞ ስላልሮጠ ብቻ ማብጠልጠል አስፈላጊ አይመስለኝም የኦሮሞ ህዝብ በፊንፊኔ ላይ ያለው ጥያቄ ግልጽ ነው መሬቱ በኦሮሚያ ውስጥ ያለ ነው ሂስቶሪካሊ ሀገሩ የኦሮሞ ነው ይሄንን ደግሞ ህገ መንግስቱ የሚያስቀምጠው ማንም ሰው የሚያስቀምጠው ነው እኔ እኮ የኦሮሞ ህዝብ ጥያቄ ዛሬኛ እናገራለን ልናልፍ እንችላለን ያለኝ መልእክት ግን people need to be really careful የኦሮሞ ህዝብ እኮ እኔ ብቻ ልብላ የሚል ህዝብ አይደለም እኔ ብቻ ልኑርበት የሚል ህዝብ አይደለም ፊንፊኔን ደምቢዶሎን አወዳይን ገጠሯና አርሲ ገጠራማውን ቦረናን የፈለገው ብሔር ብሔረሰብ መጥቶ ከኔ ጋር ጥሮ ግሮ ተከባብሮ ተመካክሮ ይኑርልኝ የሚል ህዝብ ነው የመጣውን ህዝብ ደግሞ ተንከባክቦ ትላንትና እንደዚህ ሆንኩ በሚል ቁርሾና በቀል ሳይነሳሳ አክፎ ደግፎ የሚኖር ህዝብ ነው የትግራይ ወታደሮች ነቀምቴ ላይ በአንድ ቀን 27 ሰው ሲገሉ ሐረማያ ላይ 50 ምናምን ሰው ሲጨፈልቁ ቢሾፍቱ ላይ 700 ሰው ሲጨፈጭፉ ቢሾፍቱ ውስጥ አንድ የትግራይ ህዝብ አልተነካም በፊንፊኔ ጥያቄም ላይ አሁን የሚደረገው ፊንፊኔን ወደ ውስጡ አጣቃሎ በኦሮሚያ ውስጥ ከቶ ሌላውን ህዝብ ሊያባርር የኦሮሞ ህዝብ እያለ ያለው በሀገሬ ላይ ከሌላው ህዝብ ጋር እኩል ተከባብሬ የኔም ጥቅም የሌላውም ህዝብ ጥቅም ተከብሮ ይኑር ነው እያለ ያለው የፊንፊኔ ጉዳይ ደግሞ ፊዚካሊም የኦሮሚያን ብርት ነው ሂስቶሪካሊ ደግሞ የኦሮሞ መፈናቀል ዛሬ ህዝብ መፈናቀል እስከ ተልተሌ ቦረና እስከ ጃርሶ አረርጌ እስከ ምዕራብ ወለጋ የሄደበት የደረሰው መፈናቀሉ ይሄንን አይደለም ይያልኩ ያለው ኦህዴዶች የሚሉት ነገር ነው በቀለ ገርባ አንዱ የታሰረበት ጉዳይ ይሄ ነው የኦሮሞ ህዝብ መፈናቀል የጀመረው ከአብዮት አደባባይ ነው
ፒሪየድ ከዛ ነው የተጀመረው የኦሮሞን ህዝብ መፈናቀል ከመሐከል ነው የተጀመረው ከመሐከሉ የመፈናቀል ፖሊሲና ሂደት ካልደረቀ ካልቆመ ኦሮሚያና ኦሮሞ የሚባል የማይፈናቀልበት ቦታ አይኖርም ከሚል አቋም ተነስቶ ነው ያ ብቻ አይደለም ፊንፊኔ በኦሮሞ ህዝብ ተከባ ፍጹም የኦሮሞ ማንነትና ካልቸር የማይታይበት እንዴ ዲፕሎማቶች እኮ እዛ ሀገር ኖረው ኦሮሞ መኖሩን ሳይሰሙ የሚመለሱበት ከተማ እኮ ነው በየአካባቢው ሰው እየታጨደ እየተጨረሰ ማንም ሳይሰማ የሚሄድበት የኦሮሞ ማንነትና ባህል የማይንጸባረቅበት ከተማ ነው ይሄ ኦሮሞ ህዝብ ጥያቄ በዚህ ጉዳይ ላይ ይሄ ነው ይሄደ ያለው ሌላው ግን ኦሮሞን ለማጥላላት ኦሮሞ ፊንፊኔ ውስጥ የለም ውሸት የኦሮሞ ህዝብ የአዲስ አበባን ህዝብ ሊያባረር ነው ውሸት የኦሮሞ ህዝብ የአዲስ አበባን ህዝብ ሌላውን ብሔር ብሔረሰብ ጥቅምና ማንነት ይጋፋል ውሸት ኖ የኦሮሞ ህዝብ እያለ ያለው ከማንኛውም አብሮን ካለ ህዝብ ጋር በፊንፊኔ ውስጥም ሆነ በአዳማ ውስጥም ሆነ በደምቢዶሎም ሆነ በቡሌ ሆራ ከማንኛውም ህዝብ ጋር እኩል ተከብረን የሀገር ባለቤትነታችን ተከብሮ ጥቅማችን ኢኮኖሚያዊ ባህላዊ መሰረታዊ መብቶቻችንና ጥቅማችን ተከብሮ መሄድ መቻል አለብን በፊንፊኔ ላይ ደግሞ እንደ የክልላችን ዋና ከተማ እንደ ታሪካዊ የመገፋት ምንጭ ጥቅማችንና መብታችን መከበር አለበት የሚል በህገ መንግስት የተደረገለት ሆኖም ግን በስራ ያልተፈታ ጥያቄ አለን ነው ያ በዚህ ላጠናቅልኝ ታና የፊንፊኔን ጉዳይ መፍታት ለኦሮሚያ ብቻ ሳይሆን ለፊንፊኔ ህዝብም አስፈላጊ ነው ብዬ ነው ማምነው ምክንያቱም ያለ ኦሮሚያ ፊንፊኔን እንኳን ብትተው ያለ ኦሮሚያና የአካባቢዎች ከተሞችና ገጠሮች የተሳሰረ አስተዋጽኦ ፊንፊኔ ውስጥ ያለ ህይወት ሊሆን አይችልም አንድ ኤግዛምፕል ላሳያችሁ ደረቅ ቆሻሻ መጣያ ተባለና በዛ በማስተር ፕላኑ ስም ሰንዳፋ ላይ ተገነባ ማስተር ፕላኑ ሲፈርስ በፊንፊኔና በኦሮሚያ መካከል ያለው ግንኙነት ፈረሰ 80ው ተቀደደ ቆሻሻ የት ይጣል ፊንፊኔ ግን በግም ሆነች ውሃ ከለገጣፎ ነው የሚመጣው ከገፈርሳ ነው የሚመጣው አይደለም እንዴ ከኦሮሚያ ውስጥ ነው የሚመጣው ይሁዋ ፊንፊኔን ራሱ በቃ ቆርጠን ወስደናል በታሪካዊ ሂደት ቢሉ ራሱ ፊንፊኔ ውሃ ከየት ተጠጣ ስለዚህ በኦሮሚያና በፊንፊኔ መካከል ያለው ግንኙነት ኦሮሞንም የፊንፊኔንም ህዝብ በሚጠቅም መልኩ በፖሊሲ ደረጃ በህገ መንግስት ደረጃ በስትራቴጂ ደረጃ ዘላቃዊ መፍትሄ ሊሰጠው ይገባል ነው በነገራችን ላይ የፊንፊኔ ጥያቄ ብቻ አይደለም አዋሳ የሲዳማ ዞን ማዕከል ላይ ያለች የሲዳማ መሬት ነች አሁን የደቡብ ክልል ዋና ከተማ ሆናለች የሲዳማ ህዝብ የሚያነሳው ጥያቄ አለ የሲዳማን ህዝብ ጥያቄ በሲዳማ ላይ ገሸሽ አድርገው ብቻ ገፍተው አዋሳዎች እንደሚሉት የፌደራል መንግስቱ እንደ ድሬዳዋ ለማድረግ ቢሮጡ ወይ ደግሞ የደቡብ ክልል ነችና ሲዳማ ምንም የለውም ብትል አዋሳ ያለ ሲዳማ ኢኮኖት ኤግዚስት ከተማ ዝም ብሎ የሚቆም ነገር አይደለም ስለዚህ እነዚህ ጥያቄዎች ወደ መፍታት ከመሄድ ይልቅ ቅድም ጸጋዬ ያነሳው ነገር አለ በተለይ ኦሮሞ የሚያነሳውን ጥያቄ በሙሉ ሴኩሪታይዝ ለማድረግ መሄድ አስፈላጊ አይመስለኝም መጨረሻ ላይ ለወንድሞቻችን እኔ የምመክረውና እንደ አቋም የማስቀምጠው ኦሮሞ ማንኛውንም አመለካከት ከመቀመጫ አያወርድምና ከሌ አክራሪ ነው ከሌ ሞዴሬት ነው ጥሩ ኢትዮጵያዊ መጥፎ ኢትዮጵያዊ ጥሩ ኦሮሞ መጥፎ ኦሮሞ የሚል ነገር አይሰራም ሁሉም አመለካከቶች በኦሮሞ ጋር ክብር አላቸው ፕሮ ኢንዲፔንደንስ ኦሮሞም ክብር አለው በኢትዮጵያ የሚለው ኦሮሞም ክብር አለው በአርምድ ስትራግል ጋፋለው የሚለው ኦሮሞም ክብር አለው ይደገፋል በሰላማዊ ትግል ሄዳለው የሚለውም ይደገፋል ክብር አለው የኦሮሞ ህዝብ አመለካከቶችን በመጨቆንና በመጨፍለቅ ሳይሆን ወደ መድረክ በማውጣት ማርኬት ፕሌስ ኦፍ አይዲያስ አሸናፊው የህዝብ ፖሊሲ እንዲመራ ማድረግ መሆን መቻል አለበት ይሄ ደግሞ የኦሮሞ ህዝብ ሳይሆን ማንኛውም የሰለጠነ ማንኛውም ዲሞክራሲ የሆነ ማህበረሰብና ግለሰብ የሚከተልበት በመሆኑ እነዚህ ነገሮች ለማብጠልጠልና ጸረ ኦሮሞ የሆኑ አመለካከቶችን መክፋት አይጠቅምም በተለይ ደግሞ ኢትዮጵያን እንወዳለን የሚሉ ኃይሎች ኢትዮጵያን መውደድ ህዝቦቿን መውደድ ነው ኢትዮጵያን መውደድ ኢትዮጵያን ህዝብ መውደድ ማለት ነው ኢትዮጵያን እየወደድክ የአማራ ብሔረተኝነትና የአማራን ህዝብ ጥያቄ ማብጠልጠል መጣል ኢትዮጵያን መጉዳት ነው ኢትዮጵያን ወዳለው ይያልክ እየዘፈንክ የኦሮሞን ህዝብ ጥያቄ የሶማሌ ህዝብ ጥያቄ ያለ መደገፍ ማብጠልጠል መጣል
ኢትዮጵያን ለደጋ ማጋፈጥ እንጂ መፍትሄ አይደለም። መፍትሄው ህዝቦችን ማዳመጥ፣ የህዝቦችን ጥያቄ መደገፍ፣ በተቻለ መጠን ይሻላል የሚሉ አመለካከቶችን ወደ መድረክ ማቅረብ። ይሻላል የሚሉ አመለካከቶችን ወደ መድረክ ስናቀርብ አይሻሉም ምንለው ደግሞ ወደ መጨፍለቅ ሳይሆን የምንሻለውን አቅርበን ከማይሻለው ከምንለው ጋር ማነጣጠሩ የሚበጀው ብዬ ነው ማስበው። መልካም፣ በጣም ጥሩ። እንግዲህ ያነሳናቸው ሐሳቦች በጣም ሰፊ ናቸው። እንቀጥልበታለን ብዬ ነው ማምነው። የዛሬው ፕሮግራማችን Competing Nationalisms and the Challenges of Transformation in Ethiopian Politics በአማርኛ ትርጉሙ ተፎካካሪ ብሔርተኝነትና የለውጥ ተግዳሮቶች በኢትዮጵያ ፖለቲካ የሚል ሐሳብ ስር የአማራ ብሔርተኝነት ተግዳሮቶች የሚለውን አንስተን የተወያየንበት እንዲሁም የኦሮሞ ህዝብ ጥያቄና የለውጥ እንቅፋቶች የሚለውን ሐሳብ ያነሳንበት ፕሮግራማችን በዚሁ እናጠቃልላለን። የቴክኒክ ባለሙያችን ፈርሃን አብዱል ሰላም ላመሰግነው እወዳለሁ። ቀርባችሁ ሐሳባችሁን ስለሰጣችሁ ዶክተር ጸጋይና ጃዋር አመሰግናችኋለሁ። ፕሮግራማችን እንግዲህ በዚሁ ነው የሚያበቃው። ሰላም ሁኑ ልል ፈልጋለሁ ለአድማጭ ተመልካቾቻችን። እናመሰግናለን። ያው ገኔ ዛሬ ምን አለ አትንኩኝ አለ። ያው ገኔ ዛሬ ምን አለ አትንኩኝ አለ። ማንነቴን መልሱ እያለ ሲዘምሩ አለ። ማንነቴን መልሱ እያለ ሲዘምሩ አለ። ማንነቴን አልሸጥም አለ አሻኝም አለ። ማንነቴን አልሸጥም